በሚዲያ እንዲገለጽ ያስተምሮ ስህተትን በማካተት አሳትመው ያሰራጩት ግለሰብ አፉ እንዲመረመር ያደረጉ የታላቁ ደብረ ሊባኖስ አንድነት ገዳም የአቡነ ተክለ ሃይማኖት አንድነት ገዳም መምህር የሆኑት መጋቤ ምስጢር አባ ክንፈ ሚካኤልም ለው የመጽሐፉ ቅጂ ሙሉ በሙሉ እንዲታገድ እንዳይሰራጭ ለሽያጭም እንዳይቀርብ ለሁሉም አህጉረ ስብከት ሰርኩላር ደብዳቤ ገድለ ዮሐንስ መጥምቀ መለኮት በመባል የተጻፈው መጽሐፍ ሙሉ ለሙሉ የቤተክርስቲያንን አስተምሮ የማይወክል የሚያዛባ ስለሆነ እንዲወገዝ ተደርጓል። ስለዚህ መጽሐፉ ተወግዟል። ይሄ ማለት በመጽሐፉ ውስጥ ያሉት ትምህርቶችና የተሳሳቱ ጉዳዮች በሙሉ ተወግዘዋል ማለት ነው። በመቀጠልም የሊቃውንት ጉባኤ የጀመረው እንደዚህ መጽሐፍትን የማጣራት የመመርመር ሁኔታን አጠናክሮ እንዲቀጥል ከምስጋና ጋር መመሪያ እንዲደርሰው ተወስኗል። በሶስተኛ ደረጃ መጽሐፉን አሳትመው ያሰራጩት ግለሰብ ምን አሉ? መጽሐፉን አሳትመው ያሰራጩ ግለሰብ የት አለ? ቅድም ሊሰራጭ ነው ስትል አልነበር? ገና ማተሚያ ቤት ነው ያለው ስትል አልነበር? ያው እሱ ነው ቋየ ቅድም ለማሳየት ሞከር ነው። እና እኔ አንድ ያልገባኝ ነገር አለ። ሪፖርት ማድረግ ምንም ይጠቅማቸው ያላቸው እሱ ነው። በቃ ምንም ማድረግ አይችሉም። ወርደታ በማስረጃ ማለት ኦርቶዶክሳውያን ለምን በጨዋነት በማስረጃ 21ኛው ክፍለ ዘመን ላይ ሆኑ ሁሉን ነገር በጉልበት ሰው እንዴት ያስባል? ኦኬ ጳጳሱን ላክለት ለዳጊ ኢዮካብድ ለዳጊ ላክለት። ለዳጊ ላክለት። ሁለት ጊዜ ነው ያሉት ፓስተር የሰማው እዚህ ጋርም ብለዋል። አይ ሰምቼው እኔ ማስታወሻ ቅድምም እንትና ኤርሚስ ያሰማን ሁለት ነገር እንትን አድርጌያለሁ። አንዱ የኔ ጥያቄ የነበረው ምንድነው በደንብ ማወቅ የፈለግኩት በምን መለኪያ ነው ይህንን መጽሐፍ የጣሉት ወይም ያወገዙት? አሁን አወገዝ ነው የሚሉትን መጽሐፍ በምን መለኪያ ነው እሱ ያወገዙት? የኔ ጥያቄ እሱ ነው። ለሱ ማስረጃ መስጠት ያስፈልጋል። ኦኬ ያቢ መታለች። ያቢ ወዬ እኔ አንድ ጥያቄ ያለኝ በጣም ግራ የሚገባኝ ለምንድን ነው ኦርቶዶክሳውያን ወገኖች ሪፖርት በማድረግ ላይ የሚተጉት? በሀሳብ መነጋገር እየተቻለ በማስረጃ መነጋገር እየተቻለ በጨዋነት ዝግ ብሎ መነጋገር እየተቻለ ሪፖርት ማድረግ ምን ይጠቅማል ብለሽ ታስቢያለሽ? ያረጋሉ እንዴ? እኔ ገና መስማቴ ነው። የተዘረገፍ ነው በምንድን ነው? እኮ የፈጣሪ እንትን ነው። ቁጭ ብላችሁ ሀሜት ስታሙ፣ ይሄ እኮ ሀሜት እኮ ነው እናንተ እያደረጋችሁ ያላችሁት። ከምር ወንጌል እየተማርን አይደለም ብለው ከታች ያሉት የራሳችሁ ልጆች ናቸው። የኛ ልጆች እንደሱ አይሉም። የኛ ልጆች እንደሱ አይሉም። ተሳስተሻል። የኛ ልጆች ይኸውልሽ፣ ያረጋሉ። የኛ ልጆች ወንጌል እየተማርን አይደለም። ወንጌል ምን እንደሆነ ማያውቁ ሰዎች ናቸው። ይኸውልሽ እንደሱ የሚሉት ወንጌል ምን እንደሆነ ማያውቁ ሰዎች ናቸው። አዳምጪ፣ ወንጌል ምን እንደሆነ የማያውቁ ሰዎች ናቸው። አሁን ሁለተኛውና በጣም ግልጽ የሆነውን ጥያቄ መልሽልኝ። ያው የተወገዘው መጽሐፍ አሁን በቪዲዮ ላይ ያየሽው የተወገዘው መጽሐፍ የተወገዘው በምን መስፈርት ነው? በምን ተለክቶ ነው ልክ አይደለም ተብሎ የተባረረው በምን መስፈርት ነው? የምታውቂው ነገር አለሽ? እሱ እናንተ አይደላችሁ ቁጭ ብላችሁ ቀኑን ሙሉ የኦርቶዶክስን መጽሐፍ ስታቦኩ ስታወርጡ የጠየቁሽን ጥያቄ አትመልሽውም እንዴ? የምትሉት እናንተ ውስጥ ተናገሩት እንዴ? እኔ እኮ እዚህ ቡና ልጠጣ ነው የመጣሁት ከእናንተ ጋር። ዳጊ ፕሊዝ ዳጊ ወይ ፓስተር። አዎ በቃ እቺ ደግማ እንዳትገባ ሸኝቻታለሁ። እሷ ገባ እንትን የጀመረችው ደግማ እንዳትገባ ውይይት የምትችል አልመሰለኝም። አይደለችም። ኬታ መጣ ምንም አታውቅም እኮ ምንም የማታውቅ ሴት ናትና ለቧልት እንደዚህ ጊዜ በየቲክታኩ እየዞረች በቃ እንደዚህ አይነት ነገር ማድረግ ነው የለመደችው እና እውቀት ይመስላታል። ይሄ ገብቷል። ይሄ በጣም ልክ ያልሆነ ነገር ነው። ራሷን ስርዓት አስይዛ ህይወቷን ትብራ መጀመሪያ። ኦኬ ሁለተኛው ቪዲዮ ደርሶ ከሆነ እስኪ እንስማው። ይሄ መጀመሪያው ነው። እሺ ወንድማችን በውስጥ ቁጥሬ ልኬልሃለሁ ላክልኝ። እስከዛ ድረስ ይጨርሱ። ሁለት ጊዜ ነው ታትሞ እንደተሰራጨ ሰውዬው የተናገሩት። እንደገና ገድሉ እነሱ እንዳሉት የተወሰነ ክፍሉን ብቻ እንደው አይደለም የተወገዘው ሙሉ ለሙሉ ወይ
ወይ ዋትስአፕህን ልኬልሃለሁ ከብሩኬ ፔጅ ላይ። ኦኬ ልክፈተው። እሺ ይሄኛው ልጨርሰው ብዬ ነው። ኦኬ ጨርስና ያው ልኬልሃለሁ ብሩኬ ላይ። እቺ ትንሽ ደቂቃ ነው የቀረችው፣ እቺን እንጨርሳት። ፓስተር እያወራህ ነበር፣ ምንድነው መጨረስ ሀሳብን ትችላለህ? አይ ሂድበትና ከዛ በኋላ እናወራለን። እሺ መልካም። እንግዲያው ይጨርስ ቪዲዮ ትንሽ ብቻ ለመልሰው ተወስኗል። በሶስተኛ ደረጃ መጽሐፉን አሳትመው ያሰራጩት ግለሰብ ወደ መንበረ ፓትርያርክ ተጠርተው በቋሚ ሲኖዶስ ቀርበው እንዲህ አይነት ስራዎችን ለወደፊቱ እንዳይደግሙ ጥብቅ መመሪያ እንዲሰጣቸው ምላተው ፓስተር እዚህ ጋር አስተውለ ከሆነ ይቅርታ ቪዲዮ ነካውት። አስተውለ ከሆነ ነጋዴ ያስገባብን ጴንጤ ያስገባብን ሊሉት የማይችሉት ታሪክ ነው የተፈጠረባቸው። እንግዲህ አስተውልሃል? ስንነጋገር ትላንት ስላላየሁ ነው። አይ እንዳይሉ የራሳቸው ጸሐፊ የራሳቸው የምታውቃቸው ተጠርተው የተገሰጹ ሰው ናቸው። ያው የመንደር ሙግት ያሉባልታ የወሬ ሙግት የሚያውቁ ሰዎች ናቸው። እናንተ ናችሁ ምናምን የሚሉትና እሱ አይሰራም ማስረጃ ስላለ። መልካም ይሄው ልክፈትልህ ወስኗል። መጽሐፉ እንዲመረመር ያደረጉ የታላቁ ደብረ ሊባኖስ አንድነት ገዳም የአቡነ ተክለ ሃይማኖት አንድነት ገዳም መምህር የሆኑት መጋቤ ምስጢር አባ ክንፈ ሚካኤልም ለዚህ ላደረጉት መልካም ስራ ምስጋና እንዲሰጣቸው የምስጋና ደብዳቤ እንዲሰጣቸው ምልዓተ ጉባኤው ወስኗል። በመጨረሻም ይህንን በተመለከተ ምልዓተ ጉባኤው የወሰነው በአሁኑ ጊዜ በህትመትና በስርጭት ላይ የዋለው የመጽሐፉ ቅጂ በአሁኑ ጊዜ በምንና በምን ላይ የዋለው አሉ ፓስተር? በህትመትና በስርጭት እንዲህ ነው። ጴንጤ ኢቭን እየተሰራጨ ህትመት ላይ ነው ያለው። ገብተዋል። በጣም ከፍተኛ ገዢ ያለው ማለት እኮ ከፍተኛ በሆነ መንገድ ነው ገዢ እንዳለው የሚያስታውቀው። ምክንያቱም እሳቸው እንደተናገሩት እየተሰራጨ ነው። አት ዘ ሴም ታይም ደግሞ ፕሪንቲንግ ላይ ነው ያለው እና በግልጽ የሚታወቅ ነው ማለት ነው። ስለዚህ ለህትመት ያልበቃ መጽሐፍ ነው የተወገዘው ምናምን የሚለው የተምታታ ምንም የማያውቁ ሰዎች ንግግር ነው። በእሱ እንለፈውና ይሄኛውን እስኪ ያሰማን። ዳጊ እየተሰማህ አይደለም? እያሰማህ ከሆነ እየተሰማህ አይደለም? አሁን ገና መጣ። ኧረ እባክህ። እሺ ኦኬ ልመልሰው እንግዲህ። ኦኬ ቆይ ሮቴት አድርጎብኝ ነው። አንዴ ታገሱኝ፣ ይቅርታ። አይ ኦኬ የኢትዮጵያ ነባሩና ጥንታዊው የቅዱስ ዮሐንስ መጥምቅ ገድል እንደተጠበቀ ሆኖ ገድለ መጥምቀ መለኮት ቅዱስ ዮሐንስ በሚል ያለ አግባብ በአንድ ግለሰብ ተዘጋጅቶ እየተሰራጨ ያለው መጽሐፍ በሊቃውንት ጉባኤ ተመርምሮ ያለበት ግድፈትና የስህተት ትምህርት በሙሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አስተምሮ የማይወክል ሆኖ በመገኘቱ ተወግዟል። በውስጡ የያዛቸውም የተሳሳቱ ትምህርቶች በሙሉ ተቀባይነት ስለሌላቸው መጽሐፉ ለጥናትና ምርምርም ሆነ ለማጣቀሻ አገልግሎት እንዳይውል በስርጭት ላይ የዋለው መጽሐፍ እንዲታገድና በድጋሚም እንዳይታተም። በምን ላይ የዋለው? በስርጭት ላይ የዋለው ሰማ ኤርሚ? አዎ ገና ታተመ። ማተሚያ ቤት ነው ሲል የነበረው ቀዳዳ የተጠፋ ዛሬ እግዚአብሔር ይፈውስ። እሺ እንቀጥል። ለየአህጉረ ስብከቱ ሰርኩራ እንዲተላለፍ የአፈጻጸም ክትትል እንዲደረግና አጠቃላይ ሁኔታው በሊቃውንት ጉባኤ በኩል ምን ያደረጉት ግለሰብ ያሰራጩት ግለሰብ ሲኖዶስ ተጠርተው እንዲጠየቁና የፈጸሙትን ስህተት አውቀው ወደፊት ተመሳሳይ ስህተት እንዳይፈጽሙ ጥብቅ መመሪያ እንዲሰጣቸው ነባሩና ጥንታ ይሄ ነው እንግዲህ። ኤርሚ ቀጥሉ። እሺ ኦኬ
ያው የብፁዕነታቸውን መልእክት ይሄ ነው። አንደኛ ሲጀምር መጽሐፍቱ አሁን በድጋሚ ይመስለኛል የታተመው በወርሃ መጋቢት 2013 ማለት የዛሬ 5 ዓመት ማለት ነው። ድጋሚ የታተመው የቤተ ክርስቲያኒቷ መጽሐፍ ትላለህ፣ በግለሰብ የታተመው ይልሃል። ቤተ ክርስቲያኒቷ ያሳተመችው ትላለህ። ለምን የሚያወራውን አማርኛውን አትሰማለት? ቢያንስ አማርኛውን ስማ፣ መረዳት እንኳን ባትፈልግ። ቤተክርስቲያኒቷ ያወገዘችው በግለሰብ የተሰራጨውን ነው። ሌላ መጽሐፍ ካለ አምጡና ሳዩን ነው። እኛ እኮ ችግር የለም አለ የምትሉ እየሰማኸኝ ነው? መጽሐፉ የቤተ ክርስቲያን መጽሐፍ ነው። አሁን እሱ የሚያሳይ ራሱ ትርጓሜውን እየገለጸልህ እንጂ እሳቸው ናቸው እንትን ያሉት ማለት አይደለም። በመሰረቱ አሁን እኮ የቤተ ክርስቲያኒቱ መጽሐፍ እንደሆነ እነሱ ገለጹ። ግራምጣ እሳቸው አይደሉም የጻፉት ነው እያልክ ያለው? አሁን ሲኖዶሱ መጽሐፉ የቤተ ክርስቲያን እንደሆነ ገለጸ አይደለ? እሱን መቀበል አይሻልም? መጽሐፉ የቤተ ክርስቲያን እንደሆነ አልገለጸም። ይኸውልህ የተሰጠውን መግለጫ መጽሐፉም የግለሰብ መሆኑን ነው ያረጋገጠው። ሁለቱም የውግዘት ዜናዎች የነገሩን በግለሰቡ የተጻፈ መሆኑን አንድ፣ ግለሰቡ ማስጠንቀቂያ ሊሰጣቸው እንደሆነ ሁለት፣ ይሄን ነገር ሰምተናል። ይሄንን ወስደህ ልክ አድበስብሰህ ልታልፍ ስትል እሳቸው ተጠቀሱ ማለት እንትን ማለት አይደለም ብለህ አይደለም የምታልፈው። እዚህ ውይይት ነው ያዝከው። ክሊር የሆነ ነገር ነው መናገር ያለብህ። በማስረጃ ነው የምታወራው። ይሄ መጽሐፍ የቤተ ክርስቲያኒቱ መጽሐፍ አይደለም፣ በግለሰብ ነው የተጻፈው ብለው የቤተ ክርስቲያኒቱ አባት አሁን አንተ እየሰማህ ውግዘቱን አስተላልፈዋል። ይሄ እየተባለ ባለበት የኤርሚያስ ሙግት ምን እንደሆነ ይግባህ። አንደርስታንድ አድርግ። ይሄንን ያሉት ነው እያለ ያለው። አሁን አንተ የፋና ምናምን አይደለም ይዘልኝ እንድትመጣ መፈልገው ዜና አይደለም። አሁን የኔ ጥያቄ እኔ ሪላያብል ሶርስ ዜና ነው እንጂ ማመጣል ቃል በቃል የተነገረው ወይ ልጨርስ። ይኸውልህ ብራዘር መጀመሪያ ስማ ምን እንደማው ገድለ ዮሐንስ መጥምቅ የሚባል ያልተወገዘ መጽሐፍ ኤርሚያስ ይዞ ቀርቧል። ይሄ ስህተት ነው። ይሄን መጀመሪያ ተማምነን ነው መነሳት ያለብን። ስህተት አይደለም። የተወገዘው መጽሐፍ ታይትሉ ባይትሰልፍ ይኸውልህ ብራዘር ስህተት የሚሆነው ማስረጃ ስታቀርብ ነው። ታይትሉ ባይትሰልፍ አልኩ እኮ ገድለ መጥምቀ መለኮት ቅዱስ ዮሐንስ የሚል ነው። ያንን መጽሐፍ አምጥቶ ማሳየት አለበት እኮ እሱ። ትሰማለህ ወይ? በርደን ኦፍ ፕሩፍ የሱ ነው እኮ። አሁን እንደዚህ የምትችል ከሆነ ስማ ብራዘር፣ የምትችል ከሆነ ስማ። ኤርሚያስ ያወገዛችሁት መጽሐፍ ሌላ አይደለም ይሄ ነው እያለ ያለው አይደለም ብሎ ካለ እሱ መረጃ ያምጣ። ሌላ ካለ ገብቶሃል? ኤርሚያስ እያለ ያለው ገድለ መጥምቀ መለኮትም በለው ገድለ ማንስዮም በለው ማነው ስሙ ኤርሚያስ ያሳየህም ይሁን ዜናው ላይ የሰማኸው ይሁን የኤርሚያስ ሙግት በሁለቱ መጽሐፍ መካከል ልዩነት የለም ነው እያለ ያለው። ያን አንዱን መጽሐፍ ነው አወገዝን እያላችሁ ያላችሁት። ግለሰቡ የጻፉት ይሄን መጽሐፍ ነው እያለ ያለው። አይ የምትል ከሆነ አሁን ኤርሚያስ ያቀረበው መረጃ ርዕሱ ዜናው ብለህ አይደለም ልናምንህ የምንችለው። ልክ ኤርሚያስ መጽሐፍ ገልጦ እንዳሳየን መጽሐፍ ማግኘት የምትችል ከሆነ እኔ እንደውም እኔ አንተም ብሆን የኤርሚያስን ሙግት ውድቅ ለማድረግ የማደርገው እንደዚህ ነው። ያልተወገዘው መጽሐፍ ይሄ ነው፣ የተወገዘው መጽሐፍ ይሄ ነው ብዬ ሁለቱንም ነው ማሳየው። አየህ ሙግትን ጠንካራ የሚያደርገው ይሄ ነው እንጂ እሱን ዝም ብሎ መቀበል ነው። ዝም ብሎ መቀበል የሚባል ዝም ብሎ ለመቀበል እዚህ መቼ ቁጭ አለን? ብራዘር እንጠይቃለን። እኛ በመጠየቅ ነው የምናምነው፣ ሪፖርት በማድረግ አናምንም። እኛ በመጠየቅ በማስረጃ ነው የምናምነው። ሶ ይሄን ማቅረብ ከቻልክ አሳየን። እሺ ከጨረስክ ሰርቫንት አሁን እኔ ኤርሚያስ ራሱ ላመጣው ሙግት እኔ መልስ መስጠት አይጠበቅብኝም። ገድለ ዮሐንስ መጥምቅ የሚባለው የቤተ ክርስቲያን መጽሐፍ አልተወገዘም፣ የነበረ አሁንም ያለ ሕዝብ ዘንድ ያለ ነው። አሁንም እንዲጠቀሙበት ፍቃድ ያገኘ ነው። የዛሬ የሲኖዶሱ መግለጫም የሚያሳየው ገድለ ዮሐንስ መጥምቅ የሚባለው ጥንታዊው የቤተ ክርስቲያን መጽሐፍ አሁንም በአገልግሎት ላይ ያለ ነው። ምናልባት ይህን ሀሳብ ይህን መግለጫ እንኳን ሲሰጡ ተሐድሶዎችና ያውራና ይጨርስ ነው ያወራዋለሁ። ቆይ እሺ ቀጥታ ተሐድሶዎችና ፕሮቴስታንቶች አስታከው
ይሰጡት የነበረው ሀሳብ ስላለ የቤተ ክርስቲያኒቱ መጽሐፍ እንደተወገዘ አድርገው ያወሩ ስለነበረ ከዚህ በፊት የተሰጠው መግለጫ ያንን በማብራራት ዘንድ ረገድ የሚጎሉት ነገሮች ስላሉ ነው ይሄን መግለጫ መስጠት ያስፈልገው። ከዛ ይልቅ ሌላ በግለሰቦች እየተሰራጨ ያለ በሊቃውንቱ ያልታየ ገድለ መጥምቀ መለኮት ቅዱስ ዮሐንስ የሚል መጽሐፍ አለ። ከቤተ ክርስቲያኒቱ አስተምሮ ጋር የሚቃረን ሆኖ ስለተገኘ ያ መጽሐፍ ማተሚያ ቤት ያለውም እንዲታገድ ምናልባት በግለሰቦች እየተዘዋወረ ስለሆነ እነዛም አካላት ማስጠንቀቂያ እንዲደርሳቸው ተወስኗል የሚል ሀሳብ ነው ያለው። ስለዚህ ያንን ተቀብሎ እኔም ይሄን እዚህ እናንተ ማለት የምናገረው ጨረስክ? አንዲት ብቻ ገድለ ዮሐንስ መጥምቅ የሚባል ኤርሚያስ ያሳያችሁ መጽሐፍ ያላችሁ ሰዎች አሁንም ቤተክርስቲያኒቷ የምትጠቀምበት ለአገልግሎት የሚል መጽሐፍ እንጂ የተወገዘ መጽሐፍ አይደለም የሚለውን ሀሳብ ነው የምናገረው። ጨረስክ? ጨረሱ። እሺ፣ የመጀመሪያው ሰዎቹ ያላሉትን ነገር ነው እየጨመርክ ስታወራ የነበረው። መግለጫውን ሰምተነዋል። ግለሰቦች እያሰራጩ አላሉ። አንድ ግለሰብ ጻፈ ነው ያሉት። የተሳሳተ መረጃ አትስጥ። ሁለተኛ ተሐድሶችና ፕሮቴስታንቶች ምናምን አላሉም እሳቸው። አንተ ነህ እዚህ መጥተህ ይሄንን የተሳሳተ መረጃ እየሰጠ ያለው። ሶስተኛ በጣም በሚገርም ሁኔታ ኤርሚያስ ያቀረበልህን ሙግት የሚያሳምን ማስረጃ አላመጣህም። ኤርሚያስ ያቀረበልህ ማስረጃ በተነገረው መግለጫ ላይ አወገዝነው የሚሉት መጽሐፍና አልተወገዘም የሚሉት መጽሐፍ መካከል ልዩነት የለም ነው እያለ ያለ። ልዩነቱ የህትመት ጊዜ ልዩነት ነው። ፕሊስ ፓስተር፣ አሁን እኮ እንደሚል ሰው እኮ በርደን ኦፍ ፕሩፍ ማቅረብ ያለበት እሱ እኮ ነው። እኔ ሰምቼህ ነው እኮ የመጣሁት እኮ እየሰማሁ እኮ ነው። ግን በርደን ኦፍ ፕሩፍን ማቅረብ ያለበት እሱ አይደለም ይሄን የሚል ሰው። ኧረ እባክህን አዳምጥ ብራዘር፣ በእናትህ አዳምጥ። መጀመሪያ እኔ የማወራውን ስማና ጨርስ። ምን እንደተናገርኩ ወቅና ከዛ መልስልኝ። የኤርሚያስ ሙግት ቢገባህ ኖሮ እንደዚህ አታረግም። እሱ ማስረጃ ያምጣ አትልም ነበር። እሱ ማስረጃውን ይዞ መጣና አወገዝ ነው የሚሉት መጽሐፍ ይሄ መጽሐፍ ራሱ ነው። ይሄ መጽሐፍ ሁለቴ ታትሟል። የቀድሞ የሚሉት ቀድሞ በዚህ ዓመተ ምህረት የታተመውን ነው። አወገዝ ነው የሚሉት በዚህ ዓመተ ምህረት ደግሞ የታተመውን ነው። ስለዚህ በሁለቱ መጽሐፍ መካከል የይዘት ልዩነት የለም ነው እያለ ያለው። የይዘት ልዩነት የለም ነው እያለ ያለው። ይሄንን ሙግት ውድቅ ልታደርገው የምትችለው አንተ አንድ ማስረጃ ካለህ ብቻ ነው። ያ ማስረጃ ምንድን ነው? አሁን ኤርሚያስ ይዞት የመጣው መጽሐፍ አለ፣ እሱ አልተወገዘም ነው እያልክ ያለው። ዳስ ፋይን። እርሱ ላለመወገዙ ማስረጃ አድርገህ ልታቀርበው የምትችለው የተወገዘው መጽሐፍ ይሄ ነው፣ ይዘቱ ይሄ ነው ብለህ ስታቀርብ ነው። የኤርሚያስን ሙግት ውድቅ የምታደርገው። ይሄን ማቅረብ ከቻልክ በጣም ደስ ይለናል። ግራምጣ። ይሄን ማቅረብ ካልቻልክ ግን ማስረጃ ፈልግና ይዘህናና ዲስፕሩቭ አድርግ። አትከለከልም እኮ። አሁን ከሌለ እጅ ላይ ማምጣት ከቻልክ ሂደህ ጠይቅ፣ አምጣና ሁለቱን መጽሐፍ ሙግትን በተደራጀ መልክ አቅርብ። ይህንን ነው የምልህ። አለበለዚያ የምትለን ነገር የማይገናኝ ነው። በመጀመሪያ እኔ ራሱ ኤርሚያስ ራሱ እርሶ ያሉትን ሀሳብ ስላልተናገረ እኔ ቅርቃር ውስጥ እንዳይከቱ ትሰጋለሁ። እሱ ራሱ እንደዚህ የሚባል አይነት መጽሐፍ ሊኖር ይችላል እኔ አላቅም እያለ ነው እንጂ እኔ እሱ ራሱ ሁለቱ መጽሐፍ አንድ ነው የሚል ሀሳብ ሲናገር ስላልሰማሁት ማለት ነው። እንደዚህ አይነት መጽሐፍ ሊኖር ይችላል። እንትን ለመስራት የሞከርከውን ኤርሚያስ ያስረዳን። እንግዲህ ኤርሚያስ እዚህ ስላለ ኤርሚ። እሺ ፓስተርዬ፣ ኦኬ እየሰማችሁ ነው። እኔ ሳስቼ ከሆነ ታርመዋለህ። ቆይ ምንድን ነው እኔ አሁን ብዙ መጽሐፍቶች እጄ ላይ ስላሉ ቤተክርስቲያኒቱ ለጥቅም ለአገልግሎት ጥቅም የምታውላቸው መጽሐፍቶች ነው እጄ ላይ ያሉት። በግለሰቦችም የተጻፉትም
በቤተክርስቲያኒቱም በቅዱስ ሲኖዶስም ታይቶ የተጻፈው በሙሉ ማለት ነው። እና አሁን ገድለ ዮሐንስ እኔ ያስኩትኝ 1976 ዓመተ ምህረት በሊቃ ጉባኤ ታረቀኝ ነው የተጻፈው። ይሄ 42 ዓመት ሆኖታል። ከ76ቱ ላይ ቀጥሎ በ2013 ይሄኛው እንደታተመ መጽሐፉ እዚሁ ይናገራል። የመጀመሪያው ከቨር ላይ 2013 ይላል፣ የዛሬ 5 ዓመት። ውስጡን ስትገልጡት ግን 1976 ዓመተ ምህረት ነው የታተመው። ኦኬ። ከዚህኛው መጽሐፍ ውጪ የተለየ መጽሐፍ ካለ አሳዩኝ። እኔ አላቅም። አሁን እዚህ ጋር ጥንቃቄ ያደርጋለሁ። ካለ ያሳዩን። ገድለ ዮሐንስ መጥምቅ በግለሰብ የታተመው ተወገዘ ብሎ የሚለውን ግን ሰምቻለሁ። በግለሰብ ደግሞ የታተመው አሁን ይሄ እጄ ላይ ያለው በግለሰብ ነው የታተመው። ሊቀ ጉባኤ ታረቀኝ የሚባሉት ሰውዬ ግለሰብ ናቸው። አይ ሌላ ደግሞ በግለሰብ የተጻፈ ሌላ አለ። እኚኛው የቅኔና የትርጓሜ መምህር ናቸው፣ የቤተክርስቲያኒቱ ሰው ናቸው። ስለዚህ በእሳቸው የታተመው አልተወገዘም። የተወገዘው በሌላ ግለሰብ የታተመ ነው ብሎ የሚል ሰው ካለ ሌላ ገድለ ዮሐንስ ካለ ያምጣና ያሳየኝ። ይሄንንም እንኳን ቢሆን የተሳሳትኩትን ሳይሆን ቤተክርስቲያኒቱ ነች እያተሳሳተችው ያለችው ህዝቡንም እኛንም ማለት ነው። እንዴት በደምሳሳው ገድለ መጥምቀ ዮሐንስ አለች ባይዘው ገድለ መጥምቀ ዮሐንስ ተብሎ ቢባል ገድለ መጥምቀ መለኮት አይባልም። ገድለ መጥምቀ መለኮት የሚባለው ዮሐንስ የዘብዴዎስ ልጅ ለመለየት ሲባል እንጂ ሁለት ዮሐንስ ስላሉ ነቢዩና ሐዋርያው ስላሉ እንጂ አንዳንዴ አሁን እዚህ ጋር የተጻፈው ላይ ገድለ መጥምቀ ዮሐንስ ነው የሚለው እንጂ ገድለ መጥምቀ መለኮት አይልም። መለኮትን አይጨምርም። መለኮትን የሚጨምረውና የማይጨምረው ጥሪ አጠራር ላይ የዘብዴዎስ ልጅ ዮሐንስ ሐዋርያ ሆኖ ስላለ እሱም ዮሐንስ ስለሆነ ለምሳሌ ሐዋርያው ወይም ደግሞ ገድለ መጥምቀ መለኮት ተብሎ ይባላል ማለት ነው። አሁን ግራምጣ እንዳልከው ይሄ መጽሐፍ አይደለም የተወገዘው ባይዞ ይሄ መጽሐፍ አይደለም የተወገዘው ብለህ ካልክ ይሄ መጽሐፍ ለመወገዙ በግለሰብ መጽሐፉ ብቻ በቂ ነው። ቤተክርስቲያኒቱ በግለሰብ የተጻፈው ነው ያወገዝኩት ብላለች። ግለሰቡ ደግሞ የቤተክርስቲያን ሰው ስለሆነ ተጠርቶ በቅዱስ ሲኖዶስ እርምት እንዲሰጠው፣ ማስጠንቀቂያ እንዲሰጠው፣ ጽኑ ማስጠንቀቂያ እንዲሰጠው ብለዋል። ስለዚህ የቤተክርስቲያኒቱ መጽሐፉ ግለሰቡ የቤተክርስቲያን አገልጋይ ነው ማለት ነው። ግለሰቡ ቤተክርስቲያን አገልጋይ ከሆነ ከሊቀ ጉባኤ ታረቀኝ ውጭ የቤተክርስቲያን አገልጋይ ግለሰብ ገድለ ዮሐንስን የጻፈ ያምጣ። ያኔ እኛ የምንለው ውድቅ ይሆናል ማለት ነው። አሁን እኮ በመጽሐፍቶቹም ተጨቃጭቀን መጽሐፍቶቹም ሲወገዙ አይ ይሄኛው አይደለም ተወገዘው ያኛው አይደለም ይሄኛው ነው ብሎ ለማለት ይምጣ በመረጃ ማለት ነው። ለምሳሌ አሁን ድርሳነ ሚካኤል እስሬ 2 አለ፣ ድርሳነ ኡራኤልም 2 አለኝ። ድርብ መጡ። ድርሳነ ኪዳነ ምሕረት 2 አለኝ። ድርሳነ ኪዳነ ምሕረት እንኳን የእንጦጦ ኪዳነ ምሕረቱና የነአኩቶ ለአብን ነበር ላኩልኝ አልኩትኝ። ሲመጣ ግን ሁለቱም የነአኩቶ ለአብ ነው የመጣው። ኦኬ። አሁን የድርሳነ ኪዳነ ምሕረት የእንጦጦ ማርያም ያሳተመዋለ። ድርሳነ ኪዳነ ምሕረት በነአኩቶ ለአብ ደብር ሰበካ ጉባኤ ይታተማል። ድርሳነ ሚካኤል በግለሰቦች ይታተማል። ድርሳነ ሚካኤል በተስፋ ገብረስላሴ ማተሚያ ቤት ነው አይ ቲንክ በዛ ይታተማል። በተስፋ ገብረስላሴ ማለት ነው። ግን ሁሉንም ለጥቅም ታውለዋለች ቤተክርስቲያኒቱ። ተስፋ ገብረስላሴ እኮ ግለሰብ ነው፣ ማተሚያ ቤቱም የግለሰብ ነው። ገብረስላሴ ብርሃኑ ግለሰብ ነው። በገብረስላሴ ብርሃኑ በአክሱም ማተሚያ ቤት የታተመውን ለጥቅም ታውላለች። በአሚው ኢንጂነር ማተሚያ ቤት የታተመውን ለጥቅም ታውላለች። በተስፋ ገብረስላሴ ማተሚያ ቤት የታተመውን ለጥቅም ታውላለች። በኮከበ ጽባህ ማተሚያ ቤት የታተመውን ለጥቅም ታውላለች። በትንሣኤ ዘጉባኤ በራሷ በታተመውን ለጥቅም ታውላለች። እና በአኮቴት ማተሚያ ቤትም በአኮቴት በሚለው ማተሚያ ቤት የታተመውን ለምሳሌ እንደ መጽሐፈ ጦቢት ጤፋት በጊሼን ደብረ ከርቤ የታተመውን እሱ ለጥቅም ታውላለች። አሁን እሺ ይሄኛው አይደለም ብላችሁ ካላችሁ የተወገዘውን እስኪ ያምጡት። በግለሰብ የታተመ እኔ ይሄ ነው ብዬ የምለው በግለሰብ ነው የታተመው። በሊቀ ጉባኤ ታረቀኝ ነው የታተመው። አይደለም ብለህ ካልከኝ ግራ አምጣ። ኦኬ አልከራከረም። ቤተክርስቲያኒቱ በብዙ ሰዎች የተጻፈ መጽሐፍ ስለሚኖራት ማለት ነው ማምጣት ነው። አንሳቸው ደግሞ ብፁዕነታቸው ሲናገሩ የቀድሞው ገድለ ዮሐንስ መቅመጥ አልተወገዘም፣ እሱን ለአገልግሎት እየዋል ነው አለ። የቀድሞ የተባለው በስንት ዓመተ ምህረት የታተመው ነው? ብፁዕነቱ ባገኛቸውም ጠይቃቸው ይሄን ነው። ለምን ይህን ግልጽ አላደረጉም? ዓመተ ምህረት ለምን አልጠቀሱም? ማተሚያ ቤት ለምን አልጠቀሱም?
በትንሣኤ ዘጉባኤ ማተሚያ ቤት በሊቃውንት ጉባኤ ታይቶና ተመርምሮ የታተመ እኮ በ1960ዎቹ ውስጥም ነበር ወይ በ50ዎቹ ውስጥ ነበር ወይ በ70ዎቹ ውስጥ ነበር በለው ዓመተ ምህረት ጠቅሰው ሊናገሩ ይገባ ነበር። ዓመተ ምህረት ጠቅሰው አልተናገሩም። ጸሐፊው ግለሰብ ተብሎ የተባለውን ግለሰቡንም ስሙን አልጠቀሱም። ጸሐፊው ግን በመጽሐፉ ላይ ግለሰቡ ስሙ አለ። እኛ እኮ ቸገረን ብራዘር። ኦርቶዶክስ ሚስጥር ናት የሚባለው እንደዚህ አይነት ውስብስብ ያለ አይነት ነገር ካልሆነ በስተቀር ምንም ሚስጥር የለም። መጽሐፉን ለምን አልጠቀሱም? መጽሐፉን ገድለ ዮሐንስ መጥምቅ ብለው በዚህ ዓመተ ምህረት የታተመውን ብቻ ተቀበሉት። ከዚህ ዓመተ ምህረት ውጭ የተጻፈውን እንዳትቀበሉ ለምን ብለው አላሉ? ብፁዕነቶ አላሉ። የቀድሞ ትርጉም የተባለ የትኛው ነው? ከ76 ዓመተ ምህረት እትሙ በሊቀ ጉባኤ ታረቀኝ ከተጻፈው እኔ እጄ ላይ ካለው ከሱ የተለየ ነው ገድለ ዮሐንስ ካለ ያሳዩን እና ያኛው ነው ብለን እንላለን። ይሄኛው አይደለም ያኛው ነው፣ ይሄኛው በስተት ነው ብለው የተናገሩት ብለን እንላለን። እኛ አይደለም የተሳሳት ነው ማለት ነው። ያገኘኝ ይመስለኛል። አሁን እኔ ይዤዋለሁ፣ አንተ ግን አልያዝክም። አዎ ኤርሚያስ፣ አሁን ከአንተ ሀሳብ ጋር በደንብ ተስማምቻለሁ ያልከው በቃ ገድለ ዮሐንስ መጥምቅ የሚባል መጽሐፍ እንዳልተወገዘና የቤተ ክርስቲያናቱ የጥንት መጽሐፍ እንደሆነ ራሳቸው አቡነ ዲዮስቆሮስ ቃል በቃል ሲናገሩ ስለሰማህ አትሊስት እሱን ያስከውን መጽሐፍ ላይሆን ይችላል ብለህ ማሰብ ነበረብህ። አይ በግምት አላስብም እስካለ ታዲያ አንተ ሹሩና እኮ ይዘህ መጣህ። በግምት አለማሰብ ይሄኛው በግለሰብ ነው የታተመው፣ በግለሰብ የታተመውን ብለው ስላሉ እርግጠኛ ሆነ አሁን ገድለ ዮሐንስ መጥምቅ አልተወገዘም እያሉ አንተ ግን እርግጠኛ ሆነ ተወግዟል። ኢቭን ቋይነዳማመጥ በግለሰብ የታተመውን ብለው ስላሉ እጄ ላይ ያለው በግለሰብ የታተመ ነው። ብራዘር ለምን ነው ከኔ ጋር የምትጨቃጨቁት? እጄ ላይ ያለው በሊቀ ጉባኤ ታረቀኝ የታተመ ነው። ግለሰቡን ጠርተን እኮ አሉ። በግለሰብ መታተሙን ተናግረዋል እነሱ እኮ መግለጫው ላይ እና ግለሰብ ከግለሰብ መታተሙ በላይ ርዕስ እኮ ሰጥተው ተናገሩ አይደል? ርዕሱን አልሰማሁም ያሉት አንዴ ወንድማችን ዜናውን እኔ አንዴ ይቅርታ፣ እንደዚህ ነው የሚለው ነባሩና ጥንታዊ የቅዱስ ዮሐንስ መጥምቀ ዮሐንስ ገድል እንደተጠበቀ ሆኖ ገድለ መጥምቀ መለኮት ቅዱስ ዮሐንስ በሚል ያለ አግባብ በአንድ ግለሰብ ተዘጋጅቶ ኤግዛክትሊ አዎ በግለሰብ የተዘጋጀ ኖ ከዛ በፊት ዳጊ መጀመሪያ ርዕሱን አንብበው እዛ ከመሄድ በፊት ርዕሱን አንብበው። ቆይ እንዴ ልክ እንትን ሊልስልብህ ነው እንዴ? አይደለም ርዕሱን አንብበው መለስ ብለህ ተናገር። እውነቱን የያዘውን መጽሐፍና እዚህ ጋር የተቀመጡትን ርዕስ ኤርሚያስ እጁ ላይ የያዘው መጽሐፍ ልክ ዜናውን የሚመለከት ዜናውን የሚመጠን ዜናውን የሚመስል ነገር ነው የያዘው። በግለሰብ የታተመ መጽሐፍ እጁ ላይ ያለ ኤርሚያስ የቤተ ክርስቲያኒቷ መጽሐፍ ኤርሚያስ የያዘው ይኸውልህ የመጀመሪያው ነው። በማቋረጥ ሀሳቡ መሸፈን አትችልም ወንድሜ። መናገር ሲጀምር 10 ሰከንድ ላይ አቋረጥ አድርጌ ማውራት እችላለሁ፣ ግን ያው በስርዓት እያወራ ስለሆነ ከኔም ጋር በስርዓት እንድትቀጥል ብዬ ነው ወንድሜ። እባክህን እኔ ጋር ሲሆን እንትንን ጸባይን አትለውጡ። እስካሁን ጥሩ ነበርክ። አሁን አዳምጠኝ፣ 10 ሰከንድ ላይ አታቋርጠኝ። ሀሳቤን ሲጨርስ ጨርሻለሁ እልሃለሁ። ኤርሚያስ ዜናውን የሚመጠን መጽሐፍ እጁ ላይ አለ። አሁን ኤርሚያስ የያዘው መጽሐፍ የቤተ ክርስቲያን ቢሆን የግለሰብ እየተባለ ዝም ብለህ የቤተ ክርስቲያን መጽሐፍ አምጥተህ እዚህ ጋር አሳየ ትለው ነበር። እየሞገተ ያለው ደጋግሞ ልትሰማ ያልቻልከው ይሄን ነው። ያከበብኩት ላይ እንደምትመለከተው ምንድነው የሚለው? በአንድ ግለሰብ ተዘጋጅቶ እየተሰራጨ ያለው። በመጀመሪያ አልተሰራጨም ስትሉ ነበረ። አሁን ተቀየረ። አንተ አላልክም። በእርግጥ ሌሎች ሰዎች እዚሁ ክፍል ውስጥ ካንተ ጥቂት ደቂቃዎች በፊት አልተሰራጨም ሲሉ ነበር። አሁን ሲጨንቃቸው አልተሰራጨ የሚለውን ተውና ገና ማተሚያ ቦታ ነው ያለው፣ ገና ማተሚያ ቦታ እንዳለ ነው እጁ የተያዘው አላችሁ። እሱ ውሸት እዚሁ ጣለው። ኦኬ፣ ሁለተኛው ውሸት ምንድነው? ኤርሚያስ መጠየቅ ያለበት በግለሰብ ያልታተመ መጽሐፍ እጁ ላይ ቢኖር ኖሮ ከየት አመጣው? እሳቸው የሚሉት በግለሰብ የታተመ፣ አንተ ያስከው ደግሞ በቤተክርስቲያን የታተመ ብትል ያስኬድ ነበረ። ኤርሚያስ እጁ ላይ ያለው በግለሰብ የታተመ ነው። ዜናውን የሚመስል ዜናውን የሚመጥን ዜናውን ጋር የተስተካከለ ነገር ይዟል። ምንድነው ኤርሚያስ ጥፋት? አለቀ እኮ። በግለሰቡ አልታተመም በለን እጁ ላይ ያለው፣ ወይ ደግሞ ሌላም መጽሐፍ አለ ብትሉ እኮ አምጡት። እኛ እንግዲህ በግለሰብ የታተመ ዜናውን የሚመጠን መጽሐፍ ይዘናል። እናንተም እኛም ይሄም አለን ብትሉት ይዛችሁ ነው። አለቀ እኮ። ኢትስ ዛት ሲምፕል። ጨርሻለሁ። እንደሚቀጥ በኮቴሽን ያለውን አንብበው ዳጊ። በኮቴሽን ግራምጣ አንዴ ቆይ ዳጊ፣ እንዳታነሳው ይሄንን አሁን አባታችን የሰጡትን እንትን መግለጫ እና ኤርሚያስ ያቀረበው ማስረጃ እንዴት አንድ አይነት እንደሆነ ላሳይ። ተመልከት ግራምጣ። ነባሩና ጥንታዊው የቅዱስ ዮሐንስ መጥምቅ ገድል እንደተጠበቀ ሆኖ ነው ያሉት። ሰምተሃል? ኤግዛክትሊ። በጣም ጥሩ።
ገድለ መጥምቅ መለኮት ዮሐንስ በሚል ያላግባብ በአንድ ግለሰብ ተዘጋጅቶ እየተሰራጨ ያለው ነው የሚሉት። ያ እንደተጠበቀ ሆኖ በአንድ ግለሰብ ተጽፎ እየተሰራጨ ያለ አለ ነው ያሉት። ኤርሚያስ ያቀረበልህ በአንድ ግለሰብ ተጻፈ የተባለው ነው። ኤርሚያስ ያቀረበልህ በአንድ ግለሰብ የቤተ ክርስቲያኒቷን ነው ተጠበቀ ያሉት የቤተ ክርስቲያኒቷን። ስለዚህ ተወገደ ያሉት የግለሰቡን ነው። አዎ አባ ማን ነው ጳጳሱ የሰጡት መግለጫ እና ኤርሚያስ እያለ ያለው ነገር አንድ አይነት ነው። እኔ አይ ቲንክ ራሳችሁን እየሸወዳችሁን አውገዘነዋል ነው እያሉ ያሉት። ራሳችሁን እየሸወዳችሁ ያላችሁ ነው ይመስለኛል ነው እያላችሁ ያለው ኤርሚያስ። ፓስተር ፕሊስ ይወሉት በኮቴሽን የተቀመጠው አለ አይደለም? በቃ ያ ነው ታይትሉ የመጽሐፉ ዳሲት እሱ ነው የሚያግባባል። ገድለ መጥምቀ መለኮት ቅዱስ ዮሐንስ የሚል ያ መጽሐፍ አሁን ተናገር እውነቱን ካለው ሂዝ ራይት። እሱ ከሌለው ግን ያለው ነባሩ ጥንታዊው የቅዱስ ዮሐንስ መጥምቅ ገድል ያ ማለት ገድለ ዮሐንስ መጥምቅ ብሎ ያስቀመጠው ማለት ነው። ተናገር እውነቱን ጋር ያለው አይ አይደለም ካለ ያን አምጥቶ ማሳየት የራሱ ድርሻ ነው። የኤርሚያስ ድርሻማ አይደለም። ይኸውልህ ለምን መሰለህ ኤርሚያስ ድርሻማ የሆነው መግለጫውን የሰጠው ኤርሚያስ አይደለም። የሰማነውን መግለጫ ይዘን ካገኘነው መግለጫ ተነስተን መረጃ ይዘን ነው የምናወራው። መረጃው ምንድን ነው? ሲሰጡን መግለጫውን ቅድም ኤርሚ እንደነገረ ዲቴል አይደለም። ራሱ መግለጫው ላይ ለምን ዲቴል አልሆነም የሚለው ላይ ራሱ የምናነሳው ጥያቄ እንደተጠበቀ ሆኖ ለምን ተድበሰበሰ የሚለው እንደተጠበቀ ሆኖ አንድ ፍንጭ ግን ሰጥተውናል። አንድ ማስረጃ ሰጥተውናል። የሰጡን ምንድን ነው? በግለሰብ የተጻፈው ስለማን የሚያወራው? ስለ መጥምቁ ዮሐንስ የሚያወራው እሱ ተወግዘዋል ነው ያሉ። ፓስተር ዜናውና መግለጫው ተመሳሳይ ነው። ተመልከት፣ እችን ብቻ ያዝልኝ። ዜናውና መግለጫው ተመሳሳይ ነው። ዜናው መግለጫውም በአንድ ግለሰብ ተዘጋጅቶ የሚል ቬግ የሆነ መግለጫ ቬግ የሆነ ዜና ነው። ዜናው ባይደው የመግለጫው ኮፒ ነው። ኦኬ፣ በአንድ ግለሰብ ተዘጋጅቶ ከማለት ያዘጋጀውን ሰው ስም መጻፍ ይችሉ ነበር። ካልጻፉ እኛ ምንድነው ማድረግ የሚጠበቅብን? በአንድ ግለሰብ የተዘጋጀ የመጥምቀ ዮሐንስን መጽሐፍ ማምጣት ነው የሚጠበቅብን። ስለዚህ በኤርሚያስ ቦታ ብትሆን በአንድ ግለሰብ የተዘጋጀ ርዕሱን የሚመጥን ይዘን መተናል። አለቀ። ከዚህ በኋላ በአንድ ግለሰብ የተዘጋጀ ሌላም አለ ካሉ የእነሱ በርደን ነው የሚሆነው። እኛ እጃችን ላይ በግለሰብ ያልተዘጋጀ ብናመጣ ነው ተጠያቂ ምን ሆነው። ይቅርታ ስላቋረጥኩ። አይ ትክክል ነህ። በግለሰብ የተጻፈው ይሄ ነው ብለን አሁን ኤርሚያስ ያመጣውን አቅርበናል። አይ አይደለም ኤርሚያስ ያቀረበው ሳይሆን ይሄኛው ነው በግለሰብ የተጻፈው ሌላ ነው ይሄ ነው የሚል ማስረጃ የሚመጣ ከሆነ ኦኬ እንላለን። አለበለዛ ግን የቀረበው መግለጫ በጣም የተድበሰበሰ ነው። ለምን ተድበሰበሰ? እሱ እንግዲህ የራሱ የሆነ ምክንያት ሊኖረው ይችላል። አንድ ፍንጭ ብቻ ነው ያለው፣ በግለሰብ የታተመ የሚለው ነው። በግለሰብ የታተመ ከሆነ ይሄ ነው ብለን ይዘነው መጠናልኛ። አይ እሱኛው አይደለም ሌላ አለ በግለሰብ የታተመ። ስለዚህ ማስረጃችሁን አስተካክሉ፣ ይሄ እናንተ የያዛችሁት አልተወገዘም የሚለን ሰው በሌላ ግለሰብ የተጻፈ ሌላ ነው የሚል ካለ ጥሩ ነው። ከዛ ውጭ ግን ዝም ብሎ ጭቅጭቅ ነው የሚሆነው። ስለዚህ መጽሐፍቶቹን ለመለየት ቀላሉ ነገር ምንድነው? የግለሰብና የቤተክርስቲያን ብለህ ተለየዋለህ ማለት ታየውና የቤተክርስቲያን ከሆነ ተቀበለዋለህ። በእርግጥ ይሄኛውም በቤተክርስቲያኑ እውቅና ሲሰራጭ የነበረ ነው፣ ግን የተዘጋጀው በግለሰብ መሆኑ ነው። ስለዚህ በግለሰብ የተዘጋጀ ካመጣህ መግለጫውን የሚመጥን መግለጫው የሚመስል መጽሐፍ እጅ ላይ ያለ ማለት ነው። ያ ደግሞ ኤርሚያስ በእጁ ያለው መጽሐፍ ነው። ስለዚህ ለጊዜው ስም ስላልተጠቀሰ ግለሰብና ቤተክርስቲያን እያልክ መለየት ትችላለህ፣ የተዘጋጀበትን በማየት ወይም የተተረጎመው በማን ነው የሚለውን በማየት እና ኤርሚያስ እጅ ላይ ኤግዛክትሊ ከዜናው ጋር የሚመጥን ነገር ነው ያለው። እሺ ከዚህ በላይ እንትን ማድረግ ነው የሚሆነው። እኔ እንግዲህ ጥቆማዬን ሰጥቻችኋለሁ። ነገ እንዳትጸጸቱበት ወይም አሁን ከዚህ በፊትም
ብዙ ዜናዎችን ወይም ደግሞ እንትኖችን አድርጋችኋል። ይሄ መጽሐፍ እንደተወገዘ አድርጋችሁ እና ያንን የማይገልጽ ነገር ዛሬ ያገኛችሁ ይመስለኛል። ነገ ከነገ ወዲያም እንደዛ አይነት ነገሮች እንዳትሳሳቱን የጥንቃቄ ብታደርጉ አሁን ነገ ቤተክርስቲያኒቷ እየተጠቀመችበት ግራምጣ እኛ እስካሁን ድረስ እኛ ምንም የተሳሳትነው ነገር የለም። ኦኬ በዚህ ጉዳይ እንደው የተሳሳትን እንኳን መስሎ ቢታያችሁ ብታዩ ይሄንን እንድንሳሳት ያደረገችው ቤተክርስቲያኒቱ ናት። ለምን ያወገዘችው መጽሐፍ በግለሰብ አለች እንጂ የግለሰቡን ስም ሜንሽን አላደረገችም። አንድ መጽሐፉ ከመቼ ጊዜ ጀምሮ ለህትመት ተዘጋጅቶ እንደተሰራጨም ይሄንን ሜንሽን አላደረገችም። ሁለት የጻፉላቸው ሰዎች ጥሩ ጸሐፊዎች አይደሉም ማለት ነው። አንባቢዎች እንኳን ጳጳሳቱም ያነባሉ፣ ግን የጻፉላቸው ሰዎች ትክክል አልጻፉላቸውም። ስለዚህ ገድለ ዮሐንስ መጥምቅ ብለው ብቻ ተወገዘ ብለዋሉን እንጂ ስለዚህ አሁን ሌላ መጽሐፍ ተወግዞ ቢገኝ አሁን ይሄ ባይሆንና ሌላ መጽሐፍ ተወግዞ ቢገኝ የሚያሳየው ምንድነው? ቤተክርስቲያኒቱ ውስጥ ያለ አስተዳደራዊ ዝርክርክነትን ነው የሚያሳየው። ለምን ሲያወግዙ ግለሰብን ሲያወግዙ በጋሻው እንትና ምናምን ነገር ብለው ያወግዛሉ። መጽሐፍን ግን ሲያወግዙ ስሙን ይጠሩና በማን እንደታተመ በስንት ዓመተ ምህረት እንደታተመ አይጠቅሱም፣ ሜንሽን አያደርጉም። ስለዚህ በህዝቡ እጅ ላይ የተለያየ ገድለ ዮሐንስ መጥምቅ አለ ማለት ነው። እኔ እጅ ላይ ያለው በሊቀ ጉባኤ ታረቀኝ 42 ዓመት ዕድሜ የሞላው መጽሐፍ ነው እኔ እጅ ላይ ያለው። ኦኬ ስለዚህ አሁን ሌላ መጽሐፍ ነው ተብሎ የሌላ ግለሰብ ቢመጣ አሁን እኔ ኤርምያስ ተሳሳቱ ብሎ ቢል እኔ እዛ ሰው ላይ ነው የማላገጥበት። ሄዶ ራሱ አባቶችን ይጠይቅ እንጂ። ኦኬ አባቶች ሁለቱን መግለጫ ሲሰጡ ገድለ ዮሐንስ መጥምቅ አሉ እንጂ በስንት ዓመተ ምህረት የታተመ እንደሆነ በማ የታተመ እንደሆነ የግለሰቡን ስም ሜንሽን አላደረጉም፣ ዓመተ ምህረቱንም አልጠቀሱም። እኔ እጅ ላይ ያለው በግለሰብ የታተመ ስለሆነ ይሄ መጽሐፍ ነው ማለት ነው ብዬ የምለው። እኔ ምናልባት እስካለኝ ኢንፎርሜሽን ኢቭን ምዕመን ጋር እንዳልደረሰ ነው የማውቀው። ይሄ የሚባለው መጽሐፍ ተሰራጭቷል እኮ ነው የሚለው ግራምታ። መግለጫውን አልሰማሁም እንደ ግራምታ ምዕመን ጋር አልደረሰም ትላለህ እንዴ? ተሰራጭቷል እኮ ነው ብሎ አሁንም ቢሆን ፓስተር እንደዛ የምትሉ ከሆነ እኮ ማሳያ አሁንም እናንተ ላይ ነው። አሁን በርደን ኦፍ እኛ ላይ በርደኑ አይወድቅም ብራዘር፣ እኛ ላይ በርደኑ የሚወድቅበት ምን ምክንያት የለውም። መጽሐፉን ማሳየት ነው። አሁን እኮ መጽሐፉ ቢኖር እስካሁን እንተማመን ነበር። ቆይ ስማኝውልህ፣ መግለጫው ያልከው መግለጫው የሚለው እየታተመ እየተሰራጨ ያለ ነው የሚለው። ስለዚህ ምዕመን ጋር አልደረሰም የሚለው ንግግር ትክክል አይሆንም፣ አግባብ አይሆንም፣ ከምንትኑ ጋር ይጋጫል። ከሰው ማን ነው ከቀረበው 2013 ላይ እኮ ነው ይሄ የተሰራጨው። ለሁለተኛ ጊዜ ትብ ይመስለኛል ገና እንደውም መግለጫውም እኮ የሚለው እየተሰራጨ መግለጫውን እንስማ ወገኖች። አንዴ ቆይ፣ አሁን ሶስተኛ ሰው ሆኖ ተቀላቀለ ማለት እስካሁን ይሄንን ነገር ከአንደበቱ አልወጣም ነበር። አሁን ተቀላቀለው አይ ሰምቼዋለሁ። ልትደግመው ነው? ቆይ ወንድማችን እባክህ ግራምጣ ከይቅርታ ጋር አይ ልትደግመው ነው ብዬ ነው እኔ ሰምቼዋለሁ የነበረው አርገውና እኔ ሳወራ ታገስ። እሺ ጥሩ ነው። ሌሎችን ማዳመጥህ ጥሩ ነው። እኔን ብታዳምጠኝ ችግር የለውም። በአክብሮት እያወራሁ ነው ወንድሜ። ካንተ በፊት ሁለት ዋሾዎች ነበሩ፣ ዋሽተው ሄዱ። ገብቷል? ምን ብለው ነው የዋሹት? አዳምጠኝ፣ አታቋርጠኝ። እሺ አደረ። ምን ብለው ነው የዋሹት? አልተሰራጨም ብለው ሲዋሹ አሳየናቸው። ሁለቱ መግለጫ ላይ ተሰራጭቷል የሚል እንዳለ ከፈለክ ልናሳይ እንችላለን። እሺ በቅርብ አሁን ማቆም አልገባኝም። ከዛ በፊት ዳጊ እውነት እንዳይወጣ ፈልገህ ነው? ምንድነው ምክንያትህ? ምንድነው? እኔ ሳወራ ቆይ አንዴ በቅርብ አሁን ማቀውን አሁን አንተ መልሰህ ስለሆነ ያንን የምታሰማን በዚህ መጽሐፍ ጉዳይ ያለኝን አንድ ደቂቃ ኢንፎርሜሽን ታወራ ታቋርጠኝ ያልኩህ የኔ ጌታ አንዴ ታገሰኝ። አዲስ ኢንፎርሜሽን ብነግርህ አይሻልም? አሁን መልሰህ ከምታሰማን ወንድሜ በመጀመሪያ ስህተትህን ይቅርታ ብለህ ማመን አለብህ። አሁን ተቀላቀል። ይቅርታ። ስለዚህ መሰራጨቱን አምነሃል እያሉ ነበር እኮ አሁን በመታተምና በመሰራጨቱን ወንድሜ አምነሃል? አላመንክም? እንዳልዋሸን ተሰራጨ ስንል እንዳልዋሸን አምነሃል ወይስ? እኔ ዋሻችሁ አላልኩም እንዴ? እኔ ዋሻችሁ መቼ ወጣ? አይ አልተሰራጨም እያልክ ነበር እኮ አሁን እኮ እኔ ያለኝን ኢንፎርሜሽን ነው ያልኩት። እኔ ያለ ኢንፎርሜሽን የተሳሳተ ነው ማለት ነው። ያንተ የኛ ነው ልክ፣ ያንተ ነው ልክ። እሱ ጋር ከምንከራከር እኔ ሐሳቤን ልንገር። ቆይ ወንድሜ አይደለማ፣ የኛ ነው ልክ ተሰራጨ የሚለው ያንተ ነው አልተሰራጨም። የናንተ ነው ልክ። እኔ ተሰራጨ በቃ ጎበዝ። እና ሐሳቤን ልንገር። ይኸውልህ ጨርስ። አሁን በደንብ የማውቀውን ማለት ነው እና ያነበብኩትን እንደውም በጣም ከታማኝ ምንጭ
ይሄ አሁን በቤተ ክርስቲያን አገልግሎት ላይ ያለው በምዕመናን እጅ የሚገኘው ገድለ ዮሐንስ መጥምቅ አልተወገዘም። በቅዱስ ሲኖዶስ ውግዘት የተላለፈበት መጽሐፍ ታትሞ ለምዕመናን ያልተሰራጨ በስምም ገድለ ዮሐንስ መጥምቅ ሳይሆን ገድለ መጥምቀ መለኮት ቅዱስ ዮሐንስ የሚል ሲሆን በአብያተ ክርስቲያናት አገልግሎት ላይ ያልዋለ በገዳማት ውስጥ አንዳንድ ግለሰቦች ይዘውት በማህበር ሲያነቡት የተገኘና ኢትዮጵያ የዓለም ብርሃን የሚል ግለሰቦች በደብረ ሊባኖስ የነበራቸው እንቅስቃሴ የታወቀበት ምክንያት ሆኗል። የመጽሐፉ ምንጭ ሲጣራ ግለሰቦች በግዕዝ ከብራና ላይ አገኘነው በሚል በኤፎር ወረቀት ለቅጅ ያዘጋጁትና ገዳም ውስጥ ይዘውት የቆዩ በነፃ ሊያሳትሙት ፈልገው ስማቸው መጥቀስ የማያስፈልግ ደገኛ የዋልድባ አበረንታት ቤተ ሚናስ አባት በጣም ይቅርታ ስላቋረጥኩ። ከምን ላይ ነው ያነበብክልን ያለው? ከመግለጫው ላይ ፕሊዝ ይጨርሰው ዳግዬ። ቆይ ይጨርሰው። እሺ ከምን ላይ እንደሆነ ግን ምንጩን ብናቀርብ በጣም ጥሩ መረጃ ነው እየሰጠን ያለው። ቀጥል። እሺ የመጽሐፉ ምንጭ ሲጣራ ግለሰቦች በግዕዝ ከብራና ላይ ያገኘነው በሚል በኤፎር ወረቀት ለቅጅ ያዘጋጁትና ገዳም ውስጥ ይዘውት የቆዩ በነፃ ሊያሳትሙት ፈልገው ስማቸውን መጥቀስ የማያስፈልግ ደገኛ የዋልድባ አበረንታት ቤተ ሚናስ አባት ትክክለኛ ነው በሚል አንድ ጥራዝ በቢጫ ወረቀት አትመው የሰጧቸው በኋላም ያገዱት በኋላም በግለሰቦች ኮፒ ተደርጎ 3 ገዳማት ላይ የደረሰ በመጨረሻም ከ4 ዓመት በኋላ በመምህራን ተደርሶበት እንዳይታተም የተደረገ ነው። አስቀድሜ እንዳልኩት የተወገዘው መጽሐፍ ስም ገድለ ዮሐንስ መጥምቅ ሳይሆን ገድለ መጥምቀ መለኮት ቅዱስ ዮሐንስ የሚል ሲሆን በገበያ ላይ በህትመትም ሆነ በቤተ ክርስቲያን አገልግሎት ላይ አታገኙትም። ይልቁንም በቢጫ ወረቀት የግለሰቦች እጅ ላይ የሚገኘውን የኢትዮጵያ ዓለም ብርሃን የሚሉ ግለሰቦች ስካን አድርገው እርስ በርስ የሚቀባበሉት ነው። እያለ ብዙ ይቆያል። እንደ ልቀጥለው ካላችሁ በጣም ጥሩ። ምንጩን ትነግረናለህ? ማርያማዊት ሄኖክ ለሜሳ የምትባል እቅበተ እምነት ላይ የምትሰራ ልጅ ናት። ፌስቡክ ላይ ይሄንን ነው የታመነ ምንጭ ያልከን? ለእኔ እንደሆነ እንደ ኢንፎርሜሽን እና እኔ በጣም ማምናት የታመነ ምንጭ አለመሆኑን ላሳይህ። አሁን እዚሁ ባነበብከው ላይ እሺ፣ ጳጳሱ የሰጡት ከጳጳሱና ከማርያማዊት ለጉዳዩ ቅርብ ማን ነው ብለህ ታስባለህ? ማርያማዊት ናት ወይስ ጳጳሱ ናቸው? አይ ጳጳሱ የተሻለ እንትን ይኖራቸዋል፣ ኢንፎርሜሽን ይኖራቸዋል። አይ ኦነስቱን ግራምጣ፣ በኦነስቱን ግድ የለ አልኩኝ እኮ እኔ አሁን ጳጳሱ አትሊስት የሆነ ከተለያየ ቆይ ከማርያማዊትና ከቤተ ክርስቲያኒቱ የሊቃውንት ጉባኤ ማን ነው ታማኝ ሊሆን የሚችለው? ኖ አይ ይሄ ኢንፎርሜሽን አሁን የሊቃውንት ጉባኤው ነው የሚል እኔ ጠየቁን ብቻ መልስልኝ ፕሊዝ። የሊቃውንት ጉባኤው የሊቃውንት ጉባኤው አሁን ቅድም እኔ እናንተ ስንሰማው የነበረውን መግለጫ ሰጡ። ሊቃውንት ጉባኤው ደረስኩበት ሰራሁት ያለውን ሪፖርት ይሄ እኮ የቤተክርስቲያኒቱን ትልቅ አካል ሲኖዶሱን ማዋረድ እኮ ነው። ገብቷል? በጣም ትልቅ እየሰጡት ያለው እነሱ የሊቃውንት ጉባኤው ተሰብስቦ ፈትሾ ሰርቶ ከዛ በኋላ በቤተ ክርስቲያኒቱ የአሰራር ስርዓት መሰረት የቤተ ክርስቲያኒቱ የአመራር አካል የሆኑ ጳጳስ ወጥተው ቤተ ክርስቲያኒቱን የሚወክለውን መግለጫ ሰጡ። ሲሰጡ አሁን አንተ ያወራኸውን ነገር ሁሉ አይልም። በጣም የሚገርመው ነገር ግለሰቦች ሲያዘዋውሩት ታትሞ እሳቸው በግልጽ የተናገሩት ታትሞ በስርጭት ላይ ያለ ተመልከት። ፋላሲ አንድ የመጽሐፉ ደራሲ በቤተ ክርስቲያኒቱ አሰራር መሰረት ለተግሳጽ እንደተጠሩ አንድ ግለሰብ እንደሆኑ በሳቸው እንደተጻፈ በግልጥ እየተናገሩ አንተ አሁን ይሄንን ይዘህ ከኛ ጋር ሙግት ማድረግህ እኔ አሮኑ በምን አግባብ አይተኸው እንደሆነ አላውቅም። ግን መራማዊት የሰጠችህ ማስረጃ ይሄ እኮ አሁን ቆይ ልጨርስ ብራዘር። ማራማዊት የጻፈችው
ወይም የሰጠችው ማስረጃ ጀስቲፋይ የሚሆነው ፕሩፍ የሚሆነው በቤተ ክርስቲያኒቱ ሲኖዶስ እንጂ ሲኖዶሱ በማርያማዊት መግለጫ ጀስቲፋይ አይደረጉም። ስለዚህ የማርያማዊት ትንታኔ በጠቅላላ የውሸት መረጃ ነው፣ የውሸት መረጃ ነው። እኛ የምናምነው ይሄ እኮ አሁን ፓስተር አቮይዲንግ ኢሹ ፋላሲ ይባላል። አሁን ኢሹን አቮይድ እያደረጉት ነው ኮርሱ። አሁን ዋናው ኢሹአችን በጭራሽ ማርያማዊትም ቆይ አንዴ ማርያማዊትም ሲኖዶሱንም የሚያስማማ የመጀመሪያው ነገር ልንገሩት። ሁለቱም ምንም የሚያስማማ ነገር የለም ብራዘር። ምን ቆይ እንጂ ልናገር እንዴ ገድለ ዮሐንስ መጥምቅ የሚል መጽሐፍ አልተወገዘም። ሁለቱም የሚያስማማ ቆይ ብራዘር ቆይ ቁም አንዴ እኔ መጨረስ አለብኝ መጀመሪያ። ምን ትናገራለህ አይደል? አሁን እኮ የሚናገሩት ሀሳብ ዋናውን ኢሹአችንን ትተውታል እኮ። አልተውኩትም። ዋናው ኢሹአችን ምንድን ነው? የመጽሐፉ አይነት ማለት አልተውኩትም ብራዘር። አሁን እርሶ ህትመት ላይ ምን ላይ መጡ? እዛ ላይ ከመድረሳችን በፊት ኧረ እባክህን ወንድሜ እንደማመጥ እንጂ እንዴት ነው ነገሩ? እንደማመጥ አንተ ነህ የመጀመሪያው ጉዳይ ላይ እኔ ሌተስት ኢንፎርሜሽን አለኝ ትክክለኛና እንደውም ከታመነ ምንጭ አነበብኩት ብለን ያመጣልን ምን ልታረጋግጥልን መጽሐፉ አልተወገዘም የሚለውን ልታረጋግጥልን ማለት ነው። ኦኬ ማስረጃህን ስናየው ማስረጃ ሲቀርብ ስናየው የጠውቆ ትለኛለህ። ማስረጃህን ስናየው መጽሐፉን ያወገዙት አካላት ከሰጡት መግለጫ ጋራ 100% የተለያየ ነው። 5% አይደለም 100% የተለያየ ነው። ብራዘር አንዴ አዳምጠ እንግዲህ በየተራ እናውራ። 100% የተሳሳተ ነው የተለያየ ነው የምልበትን ማስረጃ ልነግር እችላለሁ። አንተ አሁን ካነበብክልኝ ላይ አንደኛ በየገዳማቱ ሲዘዋወር ምንድነው ኢትዮጵያ ምናምን የሚባሉ ቡድኖች በቢጫ ወረቀት ላይ የተጻፈ ምናምን እነሱ ይዘውት ይሄ ሁሉ አተታ የለም። በግልጽ ያስቀመጡት እነሱ እሱን መናገር አይጠበቅባቸውም። አዳምጥ ወንድሜ፣ በተራ ታወራለህ። ደብዳቤ ተሰጥቷቸዋል እኮ ለጻፉት ሰው ደብዳቤ እንደተሰጣቸው ተገልጿል አይደል እንዴ? ከዚህ ኧረ ሚውት አድርግ፣ አታቋርጠኝ ብራዘር። ይሄ ታክቲክ አይሰራም። እዚህ ቤት አቁም። አሁን በኋላ ስናገር አትግባ። ይሄ አሁን እሱ አገኘሁት የሚለው ሰጠኋቸው የሚለን ማስረጃ 100% ውሸት ነው። ለምን? ከምን ጋር ተነጻጽሮ? ከአየናቸው ቪዲዮዎች ጋር ተነጻጽሮ ውሸት ነው። አንደኛ ገዳሙ ሲዘዋወር ተገኘ፣ በቢጫ ወረቀት ተጻፈ፣ ኢትዮጵያ ምንትስ ምናምን የሚባሉ ህብረቶች እንትን ሲያደርጉት ማተሚያ ቤት አልገባም። ይሄ በጣም የሚገርም ውሸት ነው። መግለጫው በግልጽ የነገረን ነገር መጽሐፉ ታትሞ በስርጭት ላይ ያለ አሁን ሊቃውንቱ መርምረው ያስቆሙት እንደሆነ በግልጽ ይናገራል። አንድ አሳታሚው ማን እንደሆነ መግለጫው ይናገራል። ግለሰቡ ያሳተሙት ሰውዬ ራሳቸው ቤተክርስቲያኒቱ ስለምታውቃቸው ተጠርተው ማስጠንቀቂያ እንዲሰጣቸው መወሰኑ በግልጽ ተቀምጦ እያለ ማርያማዊትን ምንጭ አድርጎ ያቀረበልን ማስረጃ ይሄን ሁሉ ውሸት የያዘ ስለሆነ ለዚህ ማስረጃነት አይበቃም። ጨርሻለሁ። ዳጊ መቀጠል ትችላለህ። እሺ ያ ዳጊ መቀጠል ትችላለች። እንግዲህ በቤተክርስቲያኒቱ ብዙ መጽሐፍቶች አሉ። ያም ሆነ ይሄ ህዝቡ ግን እያወቀ ነው። እኔ ከህዝቡ ጋር ነው። ጉዳያችን እኛ ከህዝቡ ጋር ነው። እግዚአብሔርም ከህዝቡ ጋር ነው ጉዳዩ። ለምን? እግዚአብሔር ህዝቡን ማዳን ይፈልጋል። ጌታ ህዝቡን ማዳን ይፈልጋል። ይሄን ነው የምንነግራችሁ። ህዝቡ ስላልዳነ ማዳን ይፈልጋል። ህዝቡ ነፃ ስላልወጣ ነፃ መውጣት ይፈልጋል። እግዚአብሔር ነፃ ሊያወጣው ይፈልጋል። ለዚህ ህዝብ
የሞተለት ጳጳስ የለም። ለዚህ ህዝብ የሞተልን ፓስተር የለም። ማንም ለዚህ ህዝብ የሞተለት ራባይ የለም። የሞተለት የአብ ልጅ ኢየሱስ ነው። ከሞተላቸው ጌታ ጋር ህዝቡን የሚያገናኝ ስብከት በቤተክርስቲያኒቱ አውደ ምሕረት ላይ አይሰበክም። ስሙን ከጠራህ ይገላምጠዋል። ጀርባውን አጥና ትባላለህ ይባላል። ያደግንበት ቤት ነው። ማንም ማስተባበያ ሊሰጥ አይችልም። ይህንን እኛ እናምንም ብለው ካሉ አሁን ያሉት ብፁዕነታቸው እነ ብፁዕ አቡነ ገብርኤል እነ ብፁዕ አቡነ በርናባስን ሁሉ ጭምር ጠብር ገፋ አድርጎ የሚሳደብ ህዝብ እኮ ነው። አየን አይደል? በባለፈው ቤቱ ገፊ ነው የዝሆን ያህል ይገፋል እኮ አሉ። ከዚህ በለጠ ያን ምስክር አለን። የቅዱስ ሲኖዶስ አባል ኦኬ፣ ብፁዕ አቡነ ገብርኤል ቤቱ እኮ ገፊ ነው አሉ። የዝሆን ያህል ይገፋል፣ የፈረስ ጉልበት ያህል ይገፋል አሉ። ምን ስትል ነው ቤቱ የሚገፋ? ግን ኢየሱስ ያድናል ስትል ነው። አስማት ስትሰራስ አይገፉም። የብፁዕ አቡነ እንድርያስ ቁጭ ብለዋል በቀብረው ቤተክርስቲያን ውስጥ በቀብረው ህዝቡ ራሱ እንኳን ይቆፈርልን ብለው ሰላማዊ ሰልፍ እንኳን አልወጡ። ይቆፈርና ይውጣ እንኳን አላሉ። ሰምተው አይተው እሱ ሲያወሩ ስጋት እንዳለባቸው እኛ አባት የሚያነሱትን ጨምሮ ኤርሚ እኛ ማየት የተሳናቸው አባት ሲያስተምሩ በስጋትምና መጋቢ አዲስ የተናገሩ ገደላችሁን እኮ አስጨነቃችሁን እኛ በስጋት ነው ብለው የሚያወሩት። ኢየሱስ በስጋት የሚሰበክበት ቤት ደስ ብሎ ነው የተናገሩት ራሳቸው። እንዴ በስጋት ነው ስሙን የምትጠራው። እየሰጋህ ነው የምትኖረው። እየተሸማቀክ ነው የምትኖረው። ያው እነ ዲያቆን አማኑኤል አሜሪካ ሀገር ያለው እንዴ ማርያም ብለን ስንላቸው የሚፈርጡ የሚዘሉ ምእመናን፣ ኢየሱስ ስንላቸው የሚቆጡ ምእመናን ናቸው ያሉት አሉ። ደብዳቤ ሁሉ ጽፌ ያስገብቻለሁ ምናምን ነገር ብዙ ነገር ተናግሬያለሁ እኮ አለ ዲያቆን አማኑኤል ማለት ነው። የአሜሪካ ሀገር ላይቭ ላይ ያስተላልፋል። ኢየሱስ ተብሎ ሲባል የሚቆጣና የሚናደድ ምእመን ያፈራ ነው አሉ። እውነት እኮ ነው። ቤተክርስቲያኒቱ ራሷ ከአምላኳ ጋር የተጣላችሁ ታረቂ ከጌታሽ ጋር ታረቂ ከጌታሽ ጋር የሚገባውን ስፍራ ስጪ። የቤተክርስቲያን ጉልላት ነው፣ አናት ነው፣ ጥፍር ነው፣ ጥርስ ነው እያልሽ ማሳበብ አይደለም። ጉልላት ከሆነ ራስ ከሆነ የራስነቱን ቦታ ሊይዝ ይገባላ። መሰረት ከሆነ በመሰረቱ ላይ በትክክል መቆም አለባታ። ኦርቶዶክስ ተዋሕዶ ቤተክርስቲያን እኔ እንደምናገረው የጌታ ቤተክርስቲያን ናት። ግን ዓላማዋን የሳተች ሀዲዱ እንደሳተ ባቡር ዓላማዋን የሳተች አምላኳን የረሳች ከፍጡራን ጋር ህዝቡን ያጋባች ቤተክርስቲያን ናት። በምትሰብከው ስብከት በሙሉ እንደ ቅዱስ ጳውሎስ ለቆሮንቶስ ቅዱሳን እንደተናገረው ለአንድ ወንድ እንደታጨች እንደ ንጽሕት ድንግል አድርጌ ለክርስቶስ ላቀርባችሁ ብሎ እንዳለ በስብከቷና በትምህርቷ ለክርስቶስ አይደለም የምታቀርባቸው በሙሉ ኢየሱስ አባታችሁ ነው ከማለት ይልቅ አቡነንትና የአቡነንትናን በረከት ይደርብህ የአቡነንትናን በረከታቸው ይደርብህ ተብሎ የሚባል አንድ ማት ነው ያለው። አባትነት የሚሰየምበት ከአፊት ትውልዱ እንዲንበረከክ አይደለም እያደረገች ያለችው። ንስሐ ነው መግባት ያለባት። የክርስቶስን ወንጌል የተጋፋ ጫማ ለጫማ ያለካኩ ትከርሻ ለትከርሻ ያለካክተውታል። በቤተክርስቲያኒቱ ኢየሱስ ክርስቶስ ከሚሰበከው በላይ እኮ እና አርሴማ ናቸው እኮ ደምቀው የሚሰበኩት። አንዳችሁም ይሄንን አታስተባብሉም። ፊት ለፊት የቆማችሁ አንዳችሁም ያው ይሳደባል እያላችሁ ከማለት በቀር ሌላ ምንም ልትሉ አትችሉ። አንድም ሰው ይሄንን ዲና አያደርግም። አርሴማ የተባለች የአርመናዋ ሴትዮ ተሳዳቢዋ ሴትዮ ከኢየሱስ ክርስቶስ በላይ ነው የምትከበረው ቤተክርስቲያኒት ውስጥ። እያመለኩ ፍጥሩን አላመለክንም ይላሉ። እግዚአብሔርን ታመልኩታላችሁ? አዎ። እንዴት ነው የምታመልኩት? በምን ነው የምታመልኩት? በስግደት በአምልኮ አይደል? በስግደት መስዋዕት በመስጠት ጸሎትን ወደሱ በመጸለይ ምናምን ነገር አይደል? በዚህ እስቲ መስፈርት ታመዘን እስኪ። ማርያምን እንደምታመልኳት ላሳይህ። በደንብ ነው የምታመልኳት፣ በደንብ እንዴ። በእግዚአብሔር እኮ በቤተክርስቲያኒት ውስጥ እኮ ከማርያም እኮ ስም እኮ ያነሰ እኮ ስም ነው እኮ ያለው። በቤተክርስቲያኒቱ እኮ አስተምሮት ማርያምን ከምትክድ ይልቅ እግዚአብሔርን ብትክድ ይሻላል እኮ ብሎ የሚለው መጽሐፏም ሊቃውንቶቿም ግልጽ እኮ ነው።
ምንም ልትደብቁት አትችሉም። በቃ እግዚአብሔር ጭንብላችሁን ነው የገለጠው። ህዝቡን ልቀቁት ለክርስቶስ። እግዚአብሔር ቢካድ ይቀላል ማርያምን ከመካድ ይልቅ። 10ቱ ትእዛዛት 6ቱ ቃላተ ወንጌል 16ቱን ቃላተ ወንጌል መካድ ይቀላል። ለክርስቶስ ለእግዚአብሔር ባሮች ከመሆን ይልቅ ለማርያም ባሪያ ለመሆን ኑንሽ ቀዳድም እኮ ነው ያለችው ቤተክርስቲያኑ። ትራክ ውስጥ አስገብታ ልታሯሩጥ። ወደ ማርያም ሩጡ፣ ከእግዚአብሔር ሽሹ፣ ወደ ማርያም ተጠጉ። በእግዚአብሔር አትታመኑ፣ በማርያም ታመኑ ይላል። ፍጻሜህ ድቅድቅ ጨለማ የእሳት ባህር ውስጥ ይጥላል። ከኃይሉ ክብር ርቀህ ማነች ማርያም የሆነች እንደሆነ እነግራለሁ። ራሱ የጌታ እናት ብትሆን እንኳን ማነች እኮ ነው ብዬ የምልህ። እሷ በድነት ስራ ውስጥ የእሷ ስም እንደዚህ አንበሳውን ድርሻ ወስዶ ሁይሺ ማርያም ማናት? በጌታ ምሕረት ያገኘች እግዚአብሔር መርጦ በእናትነት እንዲወለድባት ያደረጋት ብርቱ የሆነው እርሱ በእኔ ታላቅ ስራን አድርጓል ብላ ያለች አንድ ተራ ፍጡር ናት። ብራዘር ምን ነው ሰማይ ይታረስልን አላችሁ? አንድ ተራ ፍጡር ናት። ልክ ወቁ እንጂ ይሄ እኮ ብልግና ይባላል። ወንድሞች እናቶች፣ እግዚአብሔርን ክደህ ማርያምን አትካድ እንጂ መንግስተ ሰማያት ትገባለህ ብሎ ሲልህ መጽሐፍቶቻችሁ ይህንኑ ይናገራሉ። ህዝቡ ግን አሁን መጠየቅ ጀመረ። እንዴት ነው ይሄ ነገር አሉ። በቃ እንደ ቅድሞ አይነት እህት ማለት ነው። እንዴት ነው ይሄ ነገር? ወዴት እኛ ግራ እየተጋባና አለ። ህዝቡ እኮ ግራ ከተጋባ እኮ ቆይቷል ብራዘር። ቄሶቹን መድኃኒዓለም የሚጠይቃቸው እያልክ ዝም እያልክ እንጂ የሚደረገው ነገር የሚወራው ነገር አድራጎታቸው፣ ትምህርታቸው ለአንተ እንኳን ለህዝቡ አልተዋጠልህም እኮ አልተዋጠልህም። ምን ነው ከጴንጤ አትማሩም እንዴ? ሰው እኮ ከጎረቤት ይማራል። እንደ መጽሐፍ ቅዱስ ያልሆነ ትምህርት የሚያስተምር ከሆነ እዚህ እኛ ቤት ማንም አይለቀውም። በደም የተገዛ ህዝብ ነው እዚህ ያለው። አምላክ ያለው ህዝብ ነው እዚህ ያለው። ማንም የሚያገለግል ቢኖር እንደ እግዚአብሔር ቃል ያገልግል ይላል። ከእግዚአብሔር ቃል ውጭ የሆነ አውጥተው ሲነግሩ ጸጥ ትላለህ። ስላሴን ክዶ ጥምቀትን ክዶ ክርስትናን ክዶ ይላል። መንግስተ ሰማያት ገባ ብለው ሲሉ በእድሜ በጤና ይጠብቅልን፣ ቡራኪው ትድረሰኝ፣ ጸሎቶ ታግዘኝ ብለህ ትላለህ። አንተ ተበልተሃል ብራዘር። እልቅ ቀን ሳይጨልምባችሁ እግዚአብሔር የሰጣችሁን የንስሐ ዕድል ተጠቀሙበት። እግዚአብሔር ተናግሯል። ልጄን ስሙት ብሎ ተናግሯል። ቅዱስ አባት እግዚአብሔር አብ በቃ የሰው ልጅ እግዚአብሔር ልጁን ወደዚህ ዓለም ላከውና ያንን ልጁን ስሙልኝ አለ። ስሙልኝ ልጄን ስሙ አለ። ስለ ልጁ ወንጌል የነገሩንን ቅዱሳት ሐዋርያትና ቅዱሳን ነቢያትን ደግሞ ስሙ አለ። የብሉይ ኪዳን ነቢያት እያንዳንዳቸው ብዕራቸውን አሹላው እግዚአብሔር በሰጣቸው በመንፈስ አንደበታቸውን ከፍተው የተናገሩት ስለ መሲሁ ነው። የአዲስ ኪዳን ሐዋርያት አንደበታቸውን ከፍተው የሰበኩት ብዕራቸውን አሹለው የጻፉት ስለ ልጁ ነው። ስለ አብ ልጅ፣ ስለ ዳዊት ልጅ በስሙ በማመን የሚገኘው ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ በአሕዛብ ሁሉ እንደሚሰበክ ማለት ነው። ይህንኑ የመንግስቱን ወንጌል በየወጡበት ከተማ ሁሉ ሰበኩ። ሩጫቸውን ጨርሰው በሚሞቱበት አሟሟት በወጡበት ምድር እንደ ከዋክብት ረገፉ፣ ወደ ጌታ ሄዱ። ዘመናቸው አለቀ። ዘመኑ የማያልቅ ጌታ ግን አለ። በማደሪያው ላይ ብቻ ሳይሆን በእኔ ውስጥ አለ፣ በወንድሞቼ ውስጥ በእህቶቼ ውስጥ አለ። ያያል፣ ይሰማል። አይኖቹ በአዳም ልጆች ሁሉ መንገድ ላይ ተገልጠው ሁሉን ያያል። ከአንደበታችን ሲወጣ አይደለም የሚያውቀው፣ ገና ሳይወጣ በልባችን በምን ሞቲቭ እንደምንናገር ያውቃል። ማ ለእርሱ መንግስት እየተጋ እንዳለ፣ ማ ተቋምን ለማስከበር እንዳለ፣ ማ ለስሙ ሲል እየተሟገተ እንዳለ፣ ማ ለስማቸው ሲል እየተሟገተ እንዳለ ያያል፣ ያውቃል። ይህንን እውነት ግን ዲና ያታደርጉትም። የትኛውም ፍጡራን አይበጇችሁም፣ አይጠቅሟችሁም፣ አይረቧችሁም። ደጋግመን ተናግረናል። ይሄ ሁሉ ሩጫ ለምንድን ነው? ኢየሱስ ያድናል ብሎ የሚለውን እውነት ለመሸፈን ነው። ከዛ ይመጣል እመቤቴ ታድናል ይችላል። ማርያም አድናም አታውቅም፣ ልታድንም አትችልም። ለዘላለም እኮ አልኩ፣ የተዘጋ እኮ ነው አልኩ። ተንጫጫ፣ ምንም የምታመጣው ነገር የለም። ማርያም የጌታችን እናት ማንንም አድና አታውቅም፣ ልታድንም አትችልም።
ስልጣንም የላትም። ኦኬ ብራዘር፣ ጴጥሮስ ማንንም አድኖ አያውቅም፣ ሊያድንም አይችልም። ማዳንም የጴጥሮስ አይደለም። ጳውሎስ በለው ዮሐንስ በል ሐዋርያቱን ሰብስብ፣ ነቢያትን የብሉይ ኪዳን ሰብስብ፣ በሙሉ ማዳን አይችሉም። ማዳን የሙሴ አይደለም። ማዳን የኤልያስ አይደለም። ማዳን የአብርሃም አይደለም። ማዳን የሳሙኤል አይደለም። ስርዓት ሊበጅ ይገባል። አባቶች ነቢያት የሰሩትን ድንበር አንተ በመጽሐፍ ቅዱስ ላይ ያስቀመጡትን እያፈረስክ ማዳን የእግዚአብሔር ነው። ደህንነት ከእግዚአብሔር ዘንድ ነው ብራዘር። የኃጢአት ስርየትን እግዚአብሔር ነው የሚሰጠው። በስሙ ቀብቶ በላከው በልጁ በኢየሱስ ክርስቶስ ስም ነው የምታገኘው። ደግሞ ንስሐና የኃጢአት ይቅርታ በማርያም ስም ያገኘም ትውልድ የለም፣ አታገኝምም፣ ለዘላለም አታገኝም። ማንም የፈለከውን እንዳልኩ የብሉይ ኪዳን ነቢያት የአዲስ ኪዳን ነቢያትን ደርድር። ወደ ኋላ ሄደህ ዓለም ከተፈጠረ ጊዜ ጀምሮ የነበረውን ፍጥረት ከአቤል ጀምረ ሰብስብ። የለም አንድ ስም ብቻ ነው። በዛ ስም ንስሐና የኃጢአት ይቅርታ፣ በዛ ስም የልጅነት ስልጣን፣ በዛ ስም ሞትና መውጊያውን ማስሸነፍ፣ በዛ ስም ለዛ ስም የማይገዛና የማይንበረከክ ትውልድ እስከማይኖር ድረስ እግዚአብሔር በዚህ ምድር ብቻ አይደለም ሊመጣ ባለውም ዓለም ከስሞች ሃሌሉያ ከስሞች ሁሉ በላይ የሆነን ስም ሰጠው ይላል። ኢየሱስ ይባላል እኮ ነው የምልህ። በቃ እሰይ የኔ ንጉሥ ለዘላለም ስም ይባረክ። ኢየሱስ ይባላል። ማርያምን ስታያት እግሩ ስር ተደፍታለች ለዚህ ስም። ሚካኤል በለው እንደ ቅጠል ረግፏል እዚህ ቅዱስና ገናና ኃይለኛ ስም ጋር። ገብርኤል፣ ሱራፌል፣ ኪሩቤል በለው ዙፋኑን የሚሸከሙ 4ቱ እንስሳት በላቸው። ማንንም በል የሉም አልኩ፣ የሉም። ዙፋኑ ፊት ተነጥፈዋል፣ የሉም። ቆሞ ኮሌታውን እንደሚያስተካክል ጎረምሳ የሚያስተካክል እንዳይመስልህ። በመላእክት ዓለም ኢየሱስ ተብሎ ሲባል የሉም እኮ አልኩ። ከእግሮቹ በላይ ናቸው። እንደ ቅጠል ነው የሚረግፉት። ጠራ አባቶች አንተ አቡነ ተክለ ሃይማኖት ትለኛለህ እንዴ? አብርሃም፣ ይስሐቅ፣ ያዕቆብ በል ታራን፣ አርፋክስድ፣ ኖህ፣ ሄኖክ ብለህ ደጋግ አባቶችን ጥራ። ማቱሳላ ዋቴቨር ሄኖስ፣ ቃይናን፣ ኤቦር፣ ሳላ ምናምን ነገር ራግው ማንንም ጥራ አልኩ። ታራን ቤት ግባ፣ ሐራን በል፣ ናኮር ዋቴቨር ማንንም ጥራ። የሉም እኮ አልኩ። 24ቱ ሽማግሌዎች ዙፋና ሃሌሉያ ዙፋን ላይ ተቀምጠው የነበሩት ወረዱ እኮ ብራዘር፣ ወደቁ እኮ። ኢየሱስ ወደቁ። አታለካካም ከዚህ ጌታ ጋር ስሙን ከስሟ ጋር ስሟን ከስማቸው ጋር እያልክ አታለካካም። እንሰርዛለን ከትውልድ ልብ ውስጥ። ከኢየሱስ ስም በላይ ገኖና ገዝፎ ሊታይ የሚገባ እግዚአብሔር ሰማይ ወስኖታል። ቅዱስ አባት እግዚአብሔር አለ። መንፈስ ቅዱስ ያተመው እውነት እኮ ነው ብዬ የምልህ። ለዚህ እውነት ብቻ ጌታ መንፈስ ቅዱስ ይተጋል። ሊያገነው፣ ሊያከብረው፣ ሊያልቀው በእኔም ላይ በአንተም ላይ በሚሰሙት ሁሉ ላይ ይህን ጌታ ስሙን ገፍተህ የለም አንድ ፍጡር ጥራልኝ። ሰማያትና ምድር ጨረቃና ከዋክብት አልከኝ፣ ዩኒቨርሱ፣ ሚልክዌይ ጋላክሲ የሚታዩት የማይታዩት በሙሉ የተፈጠሩት ለሱና በርሱ ነው። በቃ ምን ታመጣል? ከፈለግ ጥርግርግ አድርጎ እኮ አልኩ ምድርና ሞላዋን የተሸከመቻቸውን ፍጥረታት ከፊቱ ጥንግድ አድርጎ ሊያስወግዳቸው ኃይልና ስልጣን በእጁ ነው ያለው። ለምን እንዲህ ታደርጋለህ የሚለው ማንም የለም። እንደዚህ ቢያደርግ ጠራርጎ እኮ አልኩ። ምሕረቱን ቢያነሳው ጠራርጎ አልኩ። የት እንደገባን ሳታቀው የተሸከመችን ፕላኔት ከሌሎች ከነ ሜርኩሪና ከነ ቬነስ ከነ ማርስና ከነ ጁፒተር ጋር ተገጫጭታ እዚሁ ዩኒቨርሱ ላይ በትንታኝ ሆነ ትቀራለህ ማለት ነው። አለክ አካደል ከአርመኗ ሴትዮ ጋር ከአርሴማ ጋር ነጠሌን አቀብሉኝ የለየላት ተሳዳቢ ሴትዮ አምጥተህ ኢየሱስ ማለት ስሙ እንዳይጠራ እንፈጠፍጣቸዋለን ከሰው አይምሮና ልብ ውስጥ። ጌታዬን የተጋፉ ማለት ነው ለዘላለም ይገፉ። ሁሉን ነገር አምጥተው ከስላሴ መንግስት ጋር ሆኖ አንተ የሚያነጻጽሩት አብ ወልድ መንፈስ ቅዱስ እግዚአብሔር ያድናል መሰለህ። እመቤቴ ይላል አታድንም፣
አድናም አታውቅም። ማርያም የጌታችን እናት አንዲት ተራ ሴት ነች ብራዘር፣ አታድንም ነው። እግዚአብሔር ያከበራት ለእናትነት ነው እንጂ ከዛ ውጪ እሷ ስሟ ከማዳን አኳያ አንዲት ተራ ሴት ናት። አብርሃም አንድ ተራ ሰው ነው። እግዚአብሔር አክብሮት ነው። ሙሴ በል ማንንም አንድ ብቻውን ሳለ ጠራሁት አበዛሁት እኮ ነው ያለው። ከጣዖት አምላኪ ቤት ጎትቶ አውጥቶ የተስፋን ቃል ቢሰጠው ይህንን ሁሉ የተስፋ ቃል የተሸከመ አባት ቤቱ ድረስ ነው አንኳኩቶ የመጣለት። ሳራ ቂጣ ጋግራ ብልተዋለች የአብርሃምን አምላክ ያህዌ የተስፋን ቃል ቢሰጠው እሱ ስለገባለት የተስፋውን ቃል ስለፈጸመ ቅዱሱን ኪዳን አሰበ ይላል እንጂ ከዛ ውጪ አብርሃም ስሙ ለማዳን ተሰጠን እንዴ? አልተሰጠንም። የአብርሃም ስም ያድናል እንዴ? አያድንም። የማርያም ስም ያድናል? አያድንም። ብራዘር ተራ ስም ነው። ማርያም ብሎ በሚል ከሷ በፊት 7 ነው ምናምን ነገር የሚሆኑ ማርያሞች አሉ። ማርያም ብሎ የሚለው ስም ቢያድን የሙሴ እህት ማርያም እኮ ነች፣ ነብይት ያው ባዳንች ነበር። ማርያም ብሎ የሚለው ሰው ስም ማነው? ስም ተራ ስም ነው ብራዘር። ተራ ማለት ማዳንም ኃይልም ጥበብም የሌለው ስም ማለት ነው። ግልጽ አይደለም እንዴ? ይሄው ነው። ጠጣው። እውነቱ ይሄ ነው። ማርያም ብሎ የሚል ስም፣ ሙሴ የሚል ስም ተራ ስም ነው። ኤልያስ ተራ ስም ነው። አብርሃም ተራ ስም ነው። ከምን አኳያውን ተራ ስም ነው ብዬ የምልህ ከኢየሱስ ስም ጋር ስታነጻጽረው ተራ ስም። ዮሐንስ መጥምቁ ብለህ ብትል ተራ ስም። ዮሐንስ ወንጌላዊ የዘብዴዎስ ልጅ ተራ ስም። ጴጥሮስ ተራ ስም፣ የማያድን ስም። ሳሙኤል ነቢዩ ተራ ስም። ኤርምያስ፣ ኢሳያስ፣ ሕዝቅኤል ተራ ስም። ጳውሎስ፣ ዮሐንስ ተራ ስም። በርቶሎሜዎስ፣ ታዲዮስ ተራ ስም። እንድርያስስ ተራ ስም ነው ብራዘር። ተራ ስሞች ናቸው። ማዳን የላቸውም፣ ጥበብ የላቸውም፣ ኃይልና ስልጣን የለውም። ይሄ ስም ኃይልና ስልጣን ያለው በመልአኩ በኩል ለማርያም ለጌታዬ እናት የተነገረው ነው። ስሙን ኢየሱስ ትይዋለሽ። እርሱም ህዝቡን ከኃጢአታቸው ያነጻቸዋል፣ ያድናቸዋል። አለቀ። ራሷ ማርያም የዳነችው በዚህ ስም ነው። ኦኬ፣ በዚህ ስም ነው። እንዲህ አይነት ወንጌል አልሰማ ማለት ተራ ስሞች ናቸው ነው ብዬ የምልህ። ብርቱ የሆነው እሱ በእሷ ታላቅ ስራን ስላደረገ ነው ማርያም ብለህ የምትለው። ዞር ብሎ ስላያት ማለት ነው። ባያያትስ ስሟን እንኳን ራሱ አታውቀውም ነበር ብራዘር። የሆነች ሌላ አንዲት እስራኤላዊት ሴት እንደ ምሳሌ እንደ ህልዳና የምትባል ሴት መርጦ ቢሆን ማርያም አትልም ነበር። እዚህ አየህ፣ ምን ነው ስሟ ከስሙ እኩል ይሰበክልን አላችሁ። ስሟ ከስሙ እኩል ይታጠንለት አላችሁ። ስሟ ከስሙ እኩል ታድናለች ምን ነው አላችሁ። የተቀባው የአብ ልጅ የዳዊት ልጅ ኢየሱስ ክርስቶስ በመለኮቱ የአብ ልጅ በሰውነቱ የዳዊት ልጅ አዳኙ እሱ ነው። አልሰማም እንዴ? በመላእክት አለ መጡና እኮ ነገሩ። መላእክት ምን አንብቦ የማይረዳ ምን እንደምትፈልገው በዚያ ሌሊት የቤተልሔም እረኞች በመንጎቻቸውን የሚጠብቁበት ሰዓት ላይ መልአኩ መጥቶ ምንድን ነው ያለው? የሰማይ ሰራዊት መጥተው አብረው ተከተሉ። ምንድን ነው ያሉ? ተቃወሙ እንዴ? ገብርኤል መጥቶ ለሕዝብ ሁሉ የሚሆን ታላቅ የምስራችን ነግራቸዋለን፣ ዛሬ በዳዊት ከተማ መድኃኒቶች ክርስቶሶች ብሎ በብዜት ነው እንዴት ተናገረው? መድኃኒት በተናጥል ክርስቶስ ጌታ፣ ጌቶች አይልም ጌታ። ተወልደውላችኋል አላለም፣ ተወልዷልና ተናጥል። አንድ የሰማይ መላእክት የተቃወመ የለም። ከመልአኩም ጋር ብዙ የሰማይ ሰራዊት ነበሩ ይላል። መላእክት ማለት ነው፣ ይዘምሩ ነበር። ልክ ነው እያሉ ማለት ነው። ልክ ነው እያሉ ማለት ነው። ቴንክ ዩ ሎርድ፣ የኔ አባት ቴንክ ዩ። በቃ ቅዱስ ገብርኤል መጥቶ የሰበከውን ስብከት በጌታ ያመናችሁ ወንድሞች እናቶች፣ እኛ ጴንጤዎች ቅዱስ ገብርኤል እኮ የሰበከውን ስብከት ነው የምንሰብከው። ሌላ ታድናለች ያድናሉ ብለን የምንሰብከው ሽማግሌ የሚሆን አሮጊት የለም። ከመንገድ ነው ጠርገን የምናስወግዳቸው። ጌታ ኢየሱስ ምስክር ነው። የተባረከው ጌታ መንፈስ ቅዱስ ምስክር ነው። ጠርገን ከሰው ልብና አእምሮ ውስጥ ለንጉሱ ልብን ክፈት፣ እናንተ መኳንንት በሮችን ክፈቱ፣ የክብር ንጉስ ይግባ የተባለው የክብር ንጉስ እንዲገባ ፍቀድለት። ከሰማያት የጠፋውን የአዳምን ዘር ሊፈልግ የመጣ አንድ እንጂ የተንጋጋ መላእክት አይደለም የመጣልህ ብራዘር። አንድ ነው። ቤዛ ሊሆን ሊሞት
በሞቱ ሞትን ሊሽር ከሰማያት ተልኮ የመጣ አንድ ነው። እሱ ደግሞ በታላቅ ድምፅ ጮሆ ማንም የተጠማ ቢኖር ወደ እኔ ይምጣ ብለዋል። አንተ ወደ እንትና ሂዱ ይለዋል። ወደ እኔ ይምጣ ነው ያለው። ኦኬ ወደ እኔ ይምጣ፣ ሸክም የከበደው ሙሉ ወደ እኔ ኑ። አይገርምም? እሴቱ ጋር ወደ እናቴ ሂዱ ብሎ ያለው አንድ ቦታ እኮ የለም። አንድ እሷ ራሱ እሱ የሚላችሁን አድርጉ፣ እኔ ለቀቅ፣ እሱን ጠበቅ አይነት ነገር ነው የተናገረችው። ህይወት ኢየሱስ ነው። ከዚህ ውጪ የወጣ ትምህርት የሚያስተምር ሰይጣናዊ ትምህርት ነው ወንድሞች እናቶች። ሰይጣናዊ በቃ አይኑን ያፈጠጠ ጥርሱን ያገጠጠ ቀንዳም ጅራታም ብለን እንደምትለው አጋንንታዊ ትምህርት ነው። የአብ ልጅ ኢየሱስ ክርስቶስ ብቻ ነው የሚያድነው። ይሄን ነው የምንሰብከው። ጭቅጭቅ በቃ ሁሉም ተነስቶ ኢየሱስ ብለህ ስትለው ነው አይኑ የሚጉረጠረጠው። ተው እንጂ አንተ ስሙን ስጠራውን ባይቀድመኛል። ፍቅሩ ስለገባን ፍቅሩን ስለቀመሰን ባለማወቃችን ወራት ያደረግነውን እግዚአብሔር ይቅር ብሎናል። እቺ ዓለም እንደሆን አደራይታ ሰይጣን አደራይቶ ዓለሙን ተቃዋሚ አድርጎታል። የማንን? የጌታ የኢየሱስ ክርስቶስ ስም ሲጠራ ማለት ነው። ይደራጅ እንጂ እንበትናቸዋለን። በዚህ ቅዱስና ገናና ስም ማለት ነው። የአጋንንትን መንጋ እንበትነዋለን። ኢየሱስ ብሎ የሚለውን ስም ምን ያህል ኃይል እንዳለው የሰው ልጆች ከሚያውቁት በላይ ሰይጣኖች አውቀውታል። ክፉዎች አውቀውታል። በአጋንንት መንደር ይታወቃል። ብራዘር ስሙን እንኳን አይጠሩትም። የሴቲቱ ዘር ነው እያሉ ብለው የሚሉት ብራዘር ስሙና የስሙ ኃይል ምን እንደሚያደርግ ያውቃሉ። በመናፍስቱ ዓለም ያለው ማለት የሰው ልጅ ግን ገና አላወቀም። ከና አቡነ ሀብተ ማርያም እኩል ያድናል ትላል እንዴ አንተ? መንፈሴን አታበሳጨው አልኩ። እንኳን ከአቡነ ሀብተ ማርያም አይደለም ቀደም ከጠራው ደጋጋ አባቶች እግዚአብሔር ሲጠራ እንኳን በእነሱ ስም ነው የሚጠራ። የአብርሃም የይስሐቅ የያዕቆብ አምላክ ነው የሚባለው። እነዚህ ሶስት አባቶች እንኳን አያድኑም እኮ ነው ብዬ አያድኑም ማለት አያድኑም። አራት ነጥብ። አብርሃም ይስሐቅ ያዕቆብ እንኳን አያድኑም። የፈለክ ተንፈራገጥ፣ የፈለክ ተላላጥ፣ የተስፋን ቃል እንደነዚህ አባቶች የተሸከመ ማን አለ? በተለይ አብርሃም። ሌሎችስ ልጁና የልጅ ልጁ በኋላ ነው የመጡት። በአብርሃም በተለይ እንደሱ የተስፋ ቃል የሰጠው ማን አለ? ታድናለህ አለው። ግን በፍጹም ከየት አምጥተህ ነው አንተ የቡልጋው ሰውዬ ታዲያ ያድናል ብለህ የምትለው? ከትግራይ ልጅህን አቡነ ኪሮስ ብለህ ብትለው ይድንልሃል ይላል። አትቀልድ ብራዘር፣ አትቀልዱ። ከሰማችሁ አትቀልዱ። ማዳን የእግዚአብሔር ልጅ የጌታ ኢየሱስ ክርስቶስ ነው። ደህንነት ከእግዚአብሔር ዘንድ ነው። በስሙ ብታምኑ ንስሐና የኃጢአት ይቅርታችሁን ታገኛላችሁ። ከዘላለም ፍርድ ትድናላችሁ። እረፍትን ታገኛለህ ብራዘር። ለነፍሳችሁም እረፍት ታገኛላችሁ ነው ያለው መምህሩ። ለነፍሳችሁ እረፍት ታገኛላችሁ። ኑ ወደ እኔ ዋህ በልቤ ትሑት ነኝ፣ ከኔ ተማሩ፣ ለነፍሳችሁም እረፍት ታገኛላችሁ። የነፍስ እረፍት ትፈልጋለህ ብራዘር? ና ወደ ኢየሱስ። የነፍስ እረፍት ትፈልጋለሽ እህቴ? ነይ ወደ ኢየሱስ። አፍሽ ያወራል፣ ውስጥ ግን ሰላም የለውም። ተቅበዝብዛል፣ አሁንም ጭምር ማለት ነው። ከሞት በኋላ ደህንነት አይሰማም፣ ዋስትና አይሰማም። ከእረኛዋ ተለይታ እንደተቅበዘበዘች በግ እየተቅበዘበስክ ነው። እንደ አዳም በሆነ ነገር ውስጥ ሄደህ ተደብቀህ ድምፅህን ሰማው ፈራሁ አትበል። እግዚአብሔር ለልብ ሲናገር፣ እዚህ ስናገር ልቤ ላይ ፍርሃት አለ ምናምን ነገር ብላችሁ ምጽፉልኝ ሰዎች እግዚአብሔር እየተናገራችሁ ነው። ይሄ እረኛ አንድ ተናግሮ ምን ድምፁ ያስፈራሃል? ልቤ ሁሉ ፈራ፣ 3 ቀን ሁሉ እንቅልፍ እምቢ አለኝ ብላችሁ በውስጥ ምጽፉ። ጌታ እኮ እየተናገርሽ ነው። አይተሃለሁ ከአዳም ብሎ አዳም ሆይ ወዴት አለ ብሎ ሲለው በኤደን ገነት ዛፍ ስር ተደብቋል። አንተ ደግሞ ሃይማኖት ውስጥ ተደብቀህልኛል። የኔ ወንድም የኔት አንቺ ሃይማኖት ውስጥ ተደብቀሻል። ሃይማኖት አለሽ፣ የዘላለም ህይወት ግን የለሽም። የዘላለም ህይወት እንዲኖርሽ እግዚአብሔር ልጁን ወደዚህ ዓለም ልኮታል። አለቅ። እግዚአብሔር የዘላለምን ህይወት እንደሰጠን ይህም ህይወት በልጁ እንዳለ ምስክሩ ይህ ነው። ልጁ ያለው ህይወት አለው፣ የእግዚአብሔር ልጅ የሌለው ህይወት የለውም። በምን አማርኛ ይንገርም ብራዘር? የዘላለም ህይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ አለ። የተጻፈውን ስታምን የዘላለም ህይወት አለ። የተጻፈው እና አርሴማ እንትና ያድናሉ ብሎ የሚል አይደለም። የአብ ልጅ ኢየሱስ ያድናል።
ዳኑ ከዘላለም ፍርድ። በጌታ እንለምናችኋለን ዳኑ ዳኑ። የተያዛችሁበትን አሽክላ ብታዩት አሽክላ የሚባል አረግ አለ በገጠር እሾህ ነገር ሁሉ አለው። የተያዛችሁበትን በሃይማኖት አሽክላ ተተብተባችሁ የተያዛችሁበትን የማትድኑባቸው መጽሐፍቶች ስታነቧቸው ብትሉ ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ሊሰጧችሁ የማይችሉ የሰው አይምሮ ጭማቂ እውቀት፣ አንዳንዶቹም ከክፉ ከአጋንንት ከመናፍስት እየተሰሙ የተጻፉ በቀይ በጥቁር እስክሪብቶ በቆዳ ተጽፈው በቆዳ ተለብደው በጨርቅ በሱቲ ተጠቅልለው እህል ሳትበላ ነው ማንበብ ያለብህ ተብሎ ጠዋት ወደ ስራ ልትሄድ ነው ወይ ደግሞ ሚስት ቡና አፍልታ ኑ ቡና ይጠጡ ቁርስ ይብሉ ተብለህ ስትባል ድረስ ፀሐይ እየሞቅ የምታነበው መጽሐፍ ቅድስናቸው ልካቸው በጣም ሀይ ስለሆነ ነው እህል ሳትበሉ ነው ማንበብ ያለባችሁ አሉ። መጽሐፍ ቅዱስ ግን እህልም በልተህ እህልም ሳትበላም አታነበውም። ማቴዎስን መቼ ገልጠው ታውቃለህ? ዮሐንስ የለም የሰኞ ብለው ጽፎ ይዘውልሃል። የማክሰኞ ደግሞ ሌላ ነባለም ማክሰኞ አለ። ስታነባቸው ብትል ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ አይሰጡም። ለምን? በእግዚአብሔር መንፈስ የተጻፉ መጽሐፍት ስላይደሉ። ወደ መጽሐፍ ቅዱስ ግን ዞር ስትል የአዲስ ኪዳን መጽሐፍትን ስታነብ፣ የብሉይ ኪዳን መጽሐፍት ስታነብ የእግዚአብሔር ልጅ በማመን መዳን የሚገኝበትን ጥበብ ይሰጠዋል። እነ ቅዱስ ማቴዎስ የጻፉት። አቤት ወንድሜ 28 ምዕራፍ እንደምንም ብለህ ከንፈርህን በጥርስ ነክሰህ እስኪ አንብበው። በቃ ብትሞትም ሙት እዛው መጽሐፉ ላይ እያነበብክ እያለ ማለት ነው። 28ቱን ምዕራፍ እሱን ስጨርስ ማርቆስ 16 ምዕራፍ ጽፏል። እሱንም ቀጥለው ሌላውን እንኳን ተው፣ አራቱን ብቻ ልጋብዝህ። እሱን ስጨርስ ሉቃስ የሚባል ከቃሉ አገልጋዮች ሰምቶ የጻፈ 24 ምዕራፍ አለው ጽፎታል። እሱን አንብብ። እሱን ስጨርስ ዮሐንስ የሚባል የጌታ ሐዋርያ 21 ምዕራፍ ያለው ወንጌል ጽፏል። እስቲ እሱን አንብብ። እነኝህን መጽሐፍት እስቲ አንብብ፣ አራቱን እንኳን ቢያንስ። ነፍስህ እንደ እምቦሳ ጥጃ ስትዘል ታየዋለህ። ደስታና ሐሴት አርነት ሲሰማ ታየዋለህ። ግን የእውነት አንብበው፣ የእውነት ፈልገው። ከዛ ወደ እነ ጳውሎስ መልእክትማ ከገባ አትመለስም። በእግዚአብሔር ላይ በኢየሱስ ክርስቶስ ሞትና ትንሣኤ የተደረገልንን እሱን እንዴት ለአንተ እንደምታደርገው በእምነት በኩል ጸጋው በእምነት አዳናችሁ፣ ይህም የእግዚአብሔር ስጦታ እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም ብሎ የሚለውን ስታይ ያኔ በሥራ የት የሆነ መግቢያ ብለህ የምትለው ውልቅ ብሎ ከላላ ይወድቅልሃል ማለት ነው። ታንክ ዩ ሎርድ። ባለማወቅ እውርነት ሰይጣን መጥቶን የኖርንበት ዘመን በጣም ነው የሚያሳዝነኝ። ያቺን ጥቂቷ ዘመኔ እንኳን ማለት ነው በጣም ነው የሚያሳዝነኝ። ባለማወቅ እውርነት እኮ ነው የመጣን ታውቃለህ። የክርስቶስ የክብሩ ወንጌል ብርሃን እንዳይበራላቸው እኮ ይላል። ኦ ቅዱስ አባት እግዚአብሔር አብ ለዘላለም ስም ይባረክ። አንተ ባትደርስልን ኖሮ እዛው ተጨናብሼ ነበር የምጠፋው። ቴንክ ዩ ጌታ፣ የሰማይ የምድር ጌታ። መጽሐፉን ሳነበው ውስጤ ድምፅ አልሰማም። ወንድሞች ናቶች፣ ውስጤ እኮ ነው ድምፅ የሰማሁት። ግራ ገብቶኝ ማን ነው ደግሞ ብዬ ማለት ነው እዚህ ውስጥ መንፈሴ ውስጥ አመስግን ይለኛል ታውቃለህ። ኢየሱስ አፌ ዝም ብሎ ከንፈሬ ዝም ብሎ የውጭ የማወራበት ከንፈር ዝም ብሎ ውስጤ ይሰብካል። ምን ሆኜ ነው ምንድን ነው የተጠናወተኝ ብዬ የኔ አባት ለካሱ ነው። እኔ መቻው እኮ ያለ መቃጠል መንፈሴ ላይ በኢየሱስ የሆነ ነገርማ በቃ ነክቶኛል ማለት ነው ብዬ ነክቶኛል። ግን የሆነ ነገር አይደለም የነካኝ ጌታዬ ነው። የጴንጤዎቹ አምላክ ለዘላለም ስም ይባረክ። ልቤ ላይ ያለ ነዲድ እኮ አልኩ። ነዲድ ሰላም ነኝ ግን ነዲድ አየዬ ማልቀስ በቃ ምህረትህ ቸርነት አባ በየልኩበት አባ ተንበርክኬ አባ የትኛውን ቦታ ላይ እጄ አባ ድምፁ የተገለጠ ድምፁን ስሰማ የት ልግባ? ወንድሞቼ እናቶቼ፣ ጌታዬ ስም ይባረክ። የኔ አባት የት ልሂድ አልኩ። የት ልግባ? መሬት ወይስ ምን? የፍቅር ድምፁን ያሰማኝ። ያው በቁጣማ ቢናገረኝ መቆምም አልችልም።
እንደዛ እንኳ በቃ ልቤ በራብኝ ልትሄድ። ወይኔ ጌታዬ፣ ወይኔ ጌታዬ፣ ወልቃ ልትሄድ አልኩ። ወልቃ ልቤ ውልቅ ብላ ልትወጣ አልኩ። ምቱ ጨመረ ከሰማሁት ድምፅ የተነሳ ማለት ነው። ለአገልግሎት ፈልጋለሁ ብሎ ሲለኝ እዛው ነው የነገረኝ። ውስጥ በዚህ ጆሮ አይደለም ውስጥ ልቤ ውስጥ ስፒሪቴ ላይ መንፈሴ ላይ ማለት ነው። ሃሌሉያ። ደግሞዋለሁ። የጴንጤዎች አምላክ ለዘላለም ስምህ ይባረክ። ገላገለኝ እና ጌታ ለመቀበል የምትፈልጉ ሰዎች ካላችሁ ኑ በውስጥ መስመር ጻፉልን። 77 ቁጥር እዚያ አገልጋዮች አሉ፣ ጻፉልን፣ እናገኛችኋለን በውስጥ መስመር። ጌታ ኢየሱስ ይወዳችኋል። የእውነቴን ነው ብዬ የምልሽ እህቴ፣ ይወድሻል። እግዚአብሔር ብቻ ነው ሰውን የሚወድ። ወረት በሌለበት ፍቅር ነው ደግሞ የሚወደው። ምን አደረገልኝ ኢየሱስ ክርስቶስ እንደሚወደ በምን አውቃለሁ ብለሽ ካልሽ ለአንቺና ለእኔ በደልና ኃጢአት ነው ደረቅ እንጨት ላይ የመስቀል ሞት የሞተው። ከዚህ የሚበልጥ ፍቅር ለማንም የለውም። ሰው ቢወድ ገንዘብ ነው የሚሰጠው፣ መኪና ገዝቶ ነው የሚሰጠው፣ ወይ ቤት ገዝቶ ነው የሚሰጠው። የተለያየ ነገር ብቻ ልብስም ይሁን ምንም ወይ ምናምን ነገር ሊሰጥ ይችላል ስጦታ። ኢየሱስ ግን ሰው ሲወድ በምድርስ ቢሆን ምንድን ነው ያልሰጠ ነገር? አየሩ፣ የምትኖርበት ምድር፣ የምትበላው፣ የምትጠጣው፣ ምን የትኛውም ነገር ልጅ ብለህ ብትል፣ ሚስት ብለህ ብትል፣ ባል ብለሽ ብትይ፣ ምን ብለህ ብትል እንዲህ ይህን ሁሉ ሰጥቶ አይበቃውም? አልረካም። አየህ እኛን የወደደበት መውደድ በቃ መጨረሻ ራሴን ልስጥ ብሎ መጥቶ መተኪያ የሌለውን ነፍሱን። የኔ ጌታ ለዘላለም ስም ይባረክ። ነፍሱን እንደዚህ አይነት ወዳጅ የት ተሰምቶ ይታወቃል? ነፍሱን እኮ ነው። አንተ ጥፍሩን ቆርጦ እኮ አይደለም የሰጠኝ። ጥፍር ቆርጦ አይደለም እኮ የሰጠኝ። እንደ ዘራ አብሩክ ነፍሱን መተኪያ የሌላት ስፔር ፓርት የላትም። አምላክ ሰው ስለሆነ በምድር ላይ ሲኖር ነፍስ ማን ነፍስ ይሰጣል? እኔ ልቀጣለት ብሎ በኤርሚያስ ፈንታ እኔ ልቀጣለት ብሎ እኔ ልሙትለት ብሎ መጥቶ ሞተልኝ። ቤዛዬ መጥቶ ሞተልን። ቤዛችን ነፍስ ስንት ያወጣል? ነፍስ 40 ቢሊዮን ዶላር አልከኝ፣ ትሪሊየን ኳትሪሊየን አልከኝ። ስንት ያወጣል ነፍስ? በዚህ ፍቅር ወደደኝ፣ ወደደህ፣ ወደደሽ። ለዚህ የፍቅር ምላሽ ጥሪ፣ ለዚህ የፍቅር ማነው? ለዚህ የፍቅር ጥሪ ምላሽ ስጡ። ጌታ ኢየሱስ ያድናችኋል ከዘላለም ጥፋት። ዳኑ በስሙ በማመን ላለውኝ ፓስተር ቴንኪው